እንኳን ደህና መጣችሁ። ሰላም ለእናንተ ይሁን። ያው እንደምታስታውሱት ክርስቲያናዊ ተስፋን ነገረ ፍጻሜያዊ ተስፋ ወይም ስካቶሎጂካል ሆፕ የሚባለውን ርዕስ ለጥቂት ሳምንታት እንግዲህ እየተመለከትን ያለ ነው። ባለፈው ሳምንት አይ ቲንክ ያለፉትን ጥቂት ሳምንታት ከብሉይ ኪዳን ለመመልከት ሞከርን። ከአዲስ ኪዳን ኦቨርቪው ምን ማለት እንደሆነ ለማየት ሞከርን። ይሄ ዲስኮንቲኒቲ ሳይኖረው አብሮ ፍሎ በሚያደርግ መልኩ እንደሆነ የብሉይ ኪዳኑና የአዲስ ኪዳኑን ለመመልከት ሞክረን ነበረ። ከዛ አዲስ ኪዳን ላይ ደግሞ ትንሽ እንቆይ ብለን ስለነበር ወንጌላትን ለመመልከት ሞክረን ነበረ። ምን አይነት ነገረ ፍጻሜያዊ ተስፋ በኢየሱስ ክርስቶስ መገለጥ እውን እንደሆነ ለማየት ሞክረናል እና አሁን ደግሞ የተወሰነ ከእንትን መመልከት እንጀምራለን። ከቅዱስ ጳውሎስ ጽሑፎች መመልከት እንጀምራለን። ግን ዛሬ ኤሚ ትንሽ ደክሞታል። አይ ቲንክ አዳማ ነበር የነበረው፣ ከናዝሬት ነው የመጣው። አይ ቲንክ አስተምሮም ነው የመጣው። ምንም እንኳን የናዝሬት ልጅ ቢሆንም አስተምሮም ትንሽ ደካክሟልና ልናወራ የምንችለውን ፖሲብል ነገሮች ሃይላይት ይስጠንና ከዛ ዲቴይሉን ኔክስት ዊክ ጀምረን የጳውሎስን እንትኖች ሌተሮች አድርገን እንትን እንላለን እናወራለን ማለት ነው። ሶ ኤሚ ወደ አንተ። እሺ አማን ታንኪዩ። ዝም ብለህ ቆም አድርገህን 5 ሚኒትስ ምናምን። እሺ ቅድም ያው ደውዬ ነበር የነገርኩህ አማን፣ እንዳልከው ነው አዳማ ነበርኩ ዛሬ እና ትንሽ አድካሚ ነበረ ቀኑ እና እንደዛ ዛግዛግ ብዬ ስለነበረ ነው ዛሬ ምናልባት አቅም ላይኖረኝ ይችላል ብዬ ያሰብኩት። አይ ቲንክ ከዚህ ቀደም ግን ያየናቸው ከመጀመሪያውም ሳምንት ጀምሮ ያየናቸውን ነገሮች አይ ቲንክ እንደገና መልሶ ሪፍሬሽ ማድረግ እንደገና ማሰብ እንድንችል የሚረዳን ነገር ለውይይት መቅረብ የሚችል ከሆነ አይ ቲንክ ጠቃሚ ይሆናል ብዬ አስባለሁ። ዛሬ እንግዲህ ሳምንት አንተም እንዳነሱ አሁንም ስትናገር ነበር የጳውሎስ መልእክታት ላይ እንዴት ነው የክርስቲያናዊ ተስፋን የምናገኘው? ጳውሎስ እንዴት ነው ተስፋን የገለጠው በመልእክታቶቹ? ከዛ ምን ይመስላል ፖልስ የቴዎሎጂ ኦፍ ሆፕ የሚለውን ነበር ለማንሳት ያሰብነው። ሳምንት አንተ እንዲሁ ሰጀስት ያደረከው ነበር የዚህ የተወሰኑ ሴሌክትድ ፓሴጆች። ምክንያቱም የጳውሎስ ደብዳቤ ላይ የተገለጡ የተስፋ ቴዎሎጂ ካልን የጳውሎስ ደብዳቤዎች በጣም ብዙ ናቸዋል። አትሊስት 13 እንግዲህ ሙሉውን አክቹዋሊ የጳውሎስ ናቸው ብለን የምናምን ከሆነ ያው የሚከራከሩ ልክ አይደለም ምናምን የሚሉ ሰዎች እንዳሉ መቼም ግልጽ ነው። ግን አትሊስት 13ቱንም መጽሐፍት የጳውሎስ ናቸው ብለን የምናስብ ከሆነ 13ቱንም በአንድ በዚች ባለን አጭር ጊዜ መዝለቅ አስቸጋሪ ስለሚሆን የተወሰኑ አንዳንድ ፓሴጆችን መርጠህ ነበረ ለውይይት። አይ ቲንክ ጥሩ ይመስሉኛል እነኚህ አንደኛ ተሰሎንቄ ምዕራፍ 4፣ ፊልጵስዩስ ምዕራፍ 3፣ ከዛ ደግሞ ባልሳሳት አንደኛ ቆሮንቶስ ምዕራፍ 15 ስለ ትንሣኤ ኤክስቴንሲቭሊ ጳውሎስ የተናገረበት ክፍል፣ እንደዛ ሌሎችንም ክፍሎች ከእንደዚህ አሁን ካነሷቸው ክፍሎች ጋር ቴማቲክ ግንኙነት ያላቸውን ክፍሎች አንስተን ለመወያየት ነበረ ያሰብነው ዛሬ። እንግዲህ አንደኛ ተሰሎንቄ ምዕራፍ 4 በጣም ፌመስ ክፍል ነው አይደል? በተለይ በእኛ ካልቸር በእኛ ሀገር የሪሊጂየስ አስተሳሰብ ተስፋን ከምናይበት ነገር ጋር በጣም የተጋመደ ነው። ምክንያቱም ንጥቀት የሚባለው ቴዎሎጂያችን መሰረት ያገኘው በዋናነት ማለት ነው አንደኛ ተሰሎንቄ ምዕራፍ 4 ላይ ባለ ክፍል ነው እና እሱንም ከአንደኛ ተሰሎንቄ አጠቃላይ
የመጽሐፉ ዓላማና ከአጠቃላዩ የመጽሐፉ ይዘት አንጻር ለማየት ሙከራ እናደርጋለን ብዬ አስቤ ነበረ። ከዛ እንደገና ደግሞ የቆሮንቶስም ደግሞ 15 ላይ ያው ትንሣኤን በጣም ብዙ ጊዜ ልክ የዛሬ ሳምንትም ተነጋግረናል ታሪካዊ ገጠመኝ እንጂ ከተስፋ ጋር የሚተሳሰር እና በጣም ረዘም ባለ ወይም ሰፊ የሆነ ትስስር እንዳለው ለማሰብ ብዙ ጊዜ አንችልም፣ ወይም ደግሞ ስናስብ አንገኝም። ግን ያው ጳውሎስም ሌሎች የአዲስ ኪዳን ጸሐፊዎች ተስፋን ጥሩ አድርገው ሲያብራሩ የተጠቀሙት ትልቁ ቱል የክርስቶስ ከሙታን መካከል መነሳት ነው እና እሱንም ደግሞ የሚገልጥልን አንደኛ ቆሮንቶስ ምዕራፍ 15 እናያለን። አይ ቲንክ ምናልባት ኔክስት ዊክ ከሆነ እንደዛ በስፋት የምንለው ለመዘጋጀትም ጥሩ ነው። ያው ሁላችንም እያሰብን ለመምጣት ማለት ነው። የፊልጵስዩስ ምዕራፍ 3ም የእኛ አካል በትንሣኤ መለወጡንና ከዛ ደግሞ ተስፋችን ከሰማይ እንደሆነ የሚያመላክት ነገር አለ። እነኚህ ቴክስቶች ላይ የሆነ ሰማይ ንጥቀት ወይም ደግሞ መወሰድ ከፍ ማለት ምናምን የሚሉ አይነት የቃላት አገላለጦች ትንሽ ቴዎሎጂካሊ እኛ በጣም በለመድነው መልኩ የምናስበውን ቴዎሎጂ በደንብ አድርገው ኢንዶርስ የሚያደርጉ ቴክስቶች እንደሆኑ ተደርጎ ይታሰባሉ። ግን ለመጀመሪያው ክፍለ ዘመን አማኞች በተለይ ደግሞ በአይሁድ ስነ መለኮት ውስጥ ወይም በአይሁድ የቢብሊካል አንደርስታንዲንግ ውስጥ ለቆየው የመጀመሪያው የመጽሐፉ ተቀባይ ሕዝብ ምን አይነት ትርጉም አላቸው፣ ከዛ ደግሞ ከእነኚህ ፓሴጆች ከተቀመጡባቸው መጽሐፍት ዋነኛ ዓላማ እና ይዘት አንጻር እንዴት ይታያሉ የሚለውን ለማየት እንሞክራለን። ያው እንግዲህ ንጥቀት ምንድነው አለ የለም ምናምን አይነት ክርክር ለማድረግ ሳይሆን ቴዎሎጂያችን ያው መፈተሽ አለበት አይደል? ያው አንደኛው እንትን እኮ እንዴት ነው ቴክስቶችን ለማጥናት ኤኒሸንት ሊትሬቸርስ ወይም መጽሐፍ ቅዱስን ልክ እንደ ጥንታዊ መዛግብት ምናምን አንስተን በዘመኑ ላሉ ሰዎች እንዲህ አይነት ትርጉም ሰጥቷል ምናምን ኤግዜጀቲካል የሆነ እንዴት ነው ስራ ለመስራት ብቻ ሳይሆን ሀሳባችን እንግዲህ ክርስቲያናዊ ተስፋ ካለንበት ዘመን ደግሞ አውድ አንጻር ምን አይነት ዝምድና አለው፣ ምንድነው ለእኛ ዘመን ደግሞ ፋይዳው፣ ምን አይነት ሬሌቫንስ አለው። ከእንግዲህ ከዚህ ቀደምም የኢየሱስን አገልግሎት እያነሳን ወንጌላት እንዴት ገለጡት ኢየሱስን፣ ከዛ ተስፋ እንዴት ተገለጠ ስንል የነቢያዊ ትራዲሽን ደግሞ መሰረት የጣለውን ደግሞ በብሉይ ኪዳን ዘመን የነበረውም ተስፋ የሚባለው ሀሳብ እንዴት በሕዝበ እስራኤል መሀል ተገለጠ የሚለውን ስናነሳ ብዙ ጊዜ በጣም በቃ ትኩረት የሰጠ ነው ለአሁን ዘመን ክራይሲስ፣ አይደንቲታሪያን ክራይሲስ ሊሆኑ ይችላሉ፣ ወይ ማንነት መሰረት ያደረጉ ቀውሶች ሊሆኑ ይችላሉ፣ ወይ ደግሞ የማህበረሰብ ልዩነቶች መሰረት አድርገው የሚነሱ ቀውሶች፣ ይሄ በደሎች፣ ጭቆናዎች ሊሆኑ ይችላሉ። ለእነሱ ምን አይነት ምላሽ አላቸው? እነኚህ ደግሞ ትራንስ ካልቸራል ናቸው፣ ወይም ደግሞ ትራንስ ሂስቶሪካል ወይም በቃ በየትኛውንም ዘመን ተሻግሮ ሰዎች ባሉበት ዘመን ሁሉ የሚኖሩ ሪያሊቲዎች ናቸው። ስለዚህ የኢየሱስ አገልግሎት ከዛ ኪዳኑ ለሕዝቡ የተሰጠው በብሉይ ኪዳን አሁን ደግሞ እንደምናጠነው የዛሬ ሳምንት በመልእክታት ደግሞ የተገለጠው የእግዚአብሔር ተስፋ ለእንዲህ አይነት ሪያሊቲ ውስጥ ላሉ ኢቭል ለሆኑ ነገሮች ወይም ደግሞ ሶሻል ኢልስ ፖለቲካል ኢልስ ወይም የፖለቲካና የማህበረሰብ ህመሞች ምን አይነት ምላሽ አለው ያለን ለማየት ነው። ለዛ ነው አሁን እንግዲህ አንዳንድ ቴዎሎጂዎቻችን አንዳንድ አስተሳሰቦቻችን ምንም አይነት ፋይዳ ከሌላቸው ወይም ደግሞ እንደውም ለችግሮቻችን ቸልተኛ እንድንሆን የሚያደርጉ ከሆነ ኔግሌክት የምናደርግ ከሆንን መመርመር አለባቸው ብዬ አስባለሁ። አይ ቲንክ ይሄም በጣም ሼር የምታደርጉት ይመስለኛል። ለዛ ነው አሁን ንጥቀት አለ የለም ምናምን ሳይሆን አክቹዋሊ እስቲ ፎርሙሌት ያደረግነው እንሄዳለን ጥለን ይሄን ዓለም የሚለው አይነት ቴዎሎጂያችን ምንድን ነው ፋይዳው ከምንኖርበት ዓለም ጋር አሁን በዚህ ዘመን ካሉ ህመሞቻችን ጋር ምናምን ምን አይነት ዝምድና አለው? ምን አድርጎልናል? ይሄኛው ቴዎሎጂያችን ምን ሰራልን? ምን ፋይዳ አለው? ከዛስ ደግሞ እንዲሁ እንደያዝን ብንቀጥል ምን እንሆናለን ደግሞ ተብሎ መጠየቅ አለበት ብዬ አስባለሁ። ኦፍኮርስ ኦሪጂናሊ ደግሞ መሰረት የሆኑን ቴክስቶቹ የጻፉት ሰዎች እኛ ያልነውን እያሉ ነበረ ወይ ብሎ መጠየቅም አይ ቲንክ እንደ መጽሐፍ ቅዱስ ተማሪም ጥሩ ይመስለኛል እና እሱን እናደርጋለን ብዬ አስባለሁ። ያው
ከዛ በተረፈ አይ ቲንክ ከዚህ ቀደም የሆነ ትንሽ የሆነ አክሰሰብል እንዲሆን እንዴት ነው ወደ መሬት የወረደ ከዛ ዘመናችንን እኛ ዘመን ውስጥ ያሉ ችግሮችም ይመስል አይነት እንዲሆን ሙከራ ስናደርግ ነበረ። የበለጠ ደግሞ በደንብ ሙከራ ለማድረግ እናስባለን። አይ ቲንክ እንዴት ነው ኢየሱስን ራሱ አገልግሎቱን ከዛ በመልእክታት ደግሞ የተገለጠውን የኢየሱስ ባህሪ የኢየሱስን ጠባይ የኢየሱስን አገልግሎት ሚኒስትሪ ዛሬ የኛ ዘመን ቤተክርስቲያን የኛ ዘመን ፌዝ ኮሚኒቲ እንዴት ነው በስብከቷ እየገለጠች ያለችው የሚለውም አይ ቲንክ መፈተሽ አለበት ይመስለኛል። ምናልባት ከሆነ ጊዜ ወዲህ በጣም ብቻዬንም የማስበው ከሌሎች ሰዎች ጋር አይ ቲንክ የምጋራውም ነገር ስለሆነ ይመስለኛል እንዲህ አይነት ውይይቶቻችን መካከል አሁን የምላችሁ ትዝብት መካተት አለበት ብዬ አስባለሁ። ኢየሱስ ወይም አገልግሎት በጣም ሰም ካይንድ ኦፍ በጣም ኢሉሲቭ የሆነ የማይጨበጥ ግን በቃ እንዴት ነው በጣም በቃ በአይዲያል በሆነ ሐሳብ የምንመሳሰጥበት የሆነ አንድ ኢየሱስ ራሱ የሆነ አንድ የማይጨበጥ ሐሳብ ሆኖ በስብከቶቹ ሲቀርብ እናያለን። በጥሩ ቃላት በጥሩ አገላለጽ እና ደግሞ በቃ በጣም ልብን በሚሰርቅ አይነት ንግግር በቃ እንደዛ ይቀርባል እና ኢየሱስን የሚሰብኩ ክራይስት ሴንተርድ የሆነ ስብከት የሚያቀርቡ ሰዎች ምናምን ይባላል። ግን ኦፍኮርስ ማነው አክቹዋሊ እንደዚህ ነው ወይ ኢየሱስ? አሁን እንግዲህ ተስፋን ስናጠና ተስፋችን ከአሁን ዘመን ሪያሊቲ ጋር የተፋታ አይደለም ስንል ኢየሱስን ማንነቱን አገልግሎቱን ሚኒስትሪው ምናምን ስናነሳ ነበር። አሁን ስናነሳው የቆየኑ ኢየሱስ ወይም ኢየሱስን መስበክ አለብን ስንል ስንሰብከው ስንናገረው መናገር ያለብን ኢየሱስ አክቹዋሊ በጣም በማይጨበጥ በማይዳሰስ ኢሉሲቭ በሆነ መንገድ የሚቀርብ ነው ወይስ የሚጨበጥና ፈያጅ የሆነ ሬሌቫንት የሆነ ለጥያቄዎቻችን ምላሽ የሚሆን አክሰሰብል የሆነ ነው ወይ የሚለውን አይ ቲንክ መፈተሽ አለበት ብዬ አስባለሁ። የበለጠ ወደ ታች ለማውረድ እንሞክራለን ብዬ አስባለሁ። ዛሬ እንግዲህ ያው እስከ ትናንት ድረስ ያሰብኩት እነኚህን ነገሮች በስፋት እናያለን ብዬ ነበረ። አይ ቲንክ አሁንም በውይይት ውስጥ ማንሳት ይቻላል ብዬ አስባለሁ። ኔክስት ዊክ በስፋት ቅድም ያልኳችሁን ቴክስቶቹንም ከዛ ደብዳቤዎቹንም በጳውሎስ በአጠቃላይ ደግሞ የጳውሎስ ቴዎሎጂ ውስጥ እንዴት ነው ተስፋ የተብራራው የተገለጠው የሚለውን እያየን ከዛ እንዳልኳችሁ የኛን ዘመን ቤተክርስቲያን እና ፕራክቲሶቻችንን ስብከቶቻችንን እየፈተሽን ለመወያየት ሙከራ እናደርጋለን። ቴንክ ዩ አማን። ቴንክ ዩ ኤሚ። በጣም በጥሩ መንገድ እንደምናየው የፖሊን ስካቶሎጂን ተስፋ አረጋለሁ። ጥሩ ነጥቦችንም አንስቷል። ሰምታችሁት ከሆነ ወገኖች ትንሽ ቴዎሎጂ መፈታተሽ አለብን። ይሄ መጽሐፍ ቅዱስ ቤዝድ ያልሆነ አንዳንድ ቴዎሎጂያችን ትንሽ መፈተሽ አለበት የሚለንም ነጥብ አንስቷል ኤሚ። ምክንያቱም አንዳንዴ አትፌስ ቫሊዩ ሰማቸውና አንዳንድ ቴክስቶችን ከዛ ለመረጋጋት ሁላ ይከብደናል አይደል? በቃ ብዙ ነገሮችን በነሱ በዛች በአንዷ ቴክስት ዙሪያ ለመስራት በጣም እንጣደፋለን። በጣም እየቆነጣጠርን ከሁሉም የማይሆን ቴዎሎጂዎችን እንሰራለን። አንዱ እንግዲህ ኢንጀስቲስ ተፈጽሞበታል ብዬ እኔ ከማምነው ቴዎሎጂካል ኮንሰፕት መካከል አንዱ ይሄ የንጥቀት ጉዳይ ነው። ፓሩዚያ የሚባለው ንጥቀት መነጠቅ የሚባለው በተለይ ከዮሐንስ ራእይ ጋር ተገናኝቶ በቃ በጣም ዊርድ የሆነ ቴዎሎጂ ዮሐንስ ራእይም የማይለውን ትዝ የሚላችሁ ከሆነ ስናጠና ዮሐንስ ራእይ ላይ አንደኛ ተሰሎንቄም የማይለውን ሁለቱን አጋጥመን አንድ የሆነ በጣም ከባድ የሆነ ቴዎሎጂ ፈጥረናልና ሰምሃው እነዚህን ቴክስቶች ራሳቸውን ቴክስቶቹን ማየት
አንድ የሚያድነን ይመስለኛል አንደኛው። ሁለተኛው ደግሞ ቴክስቶቹን ካለ ስንፈታቸው ቲዮሎጂ መስራት መቻል አለብን አይደል? ይሄ ፕሮፖዚሽናል ትሩዝ ሁሌ የሚለው ተጉ ማለት ነው። ፕሮፖዚሽናል ትሩዝ ያስፈልገናል። ኦኬ ወንጌላት ላይ ኢየሱስ ፖርትሬት የተደረገበት መንገድ ሰልፍ አዌርነሱን ያደረገውን ነገር አወራን። ዛስ ቲዮሎጂ አዘ ኤንድ ኦፍ ያወራነው ነገር ካለቀ በኋላ ነገረ መለኮት ነው። ስለዚህ ኢየሱስ ክርስቶስ እንደዚህ አይነት ስካቶሎጂካል አመለካከት ነበረው። ጸሐፊዎቹ ኢየሱስን እንዲህ አድርገው መግለጽ የፈለጉበት የራሳቸው የሆነ ምክንያት እንደነበራቸው በደንብ አድርገን ማውራት እንችላለን። አንዱ ይሄንን በደንብ ማንሳት ነው። ሁለተኛው አይ ቲንክ ቤዝም እንትንም ያስፈልገናል። አሁን የኛ ዘመን በጣም ከምድር አሁን ካለው ከኮሚኒቲ ኢቭን ድነትን የምንረዳበት በግል ነው። ተስፋን የምንረዳው በግል ማለት በቃ በእኛ ዙሪያ ነው እንጂ የጋራችን አይደለም። የሰርቪስ ማዕከል አይደለም፣ የአገልግሎት ማዕከል። ሰልፍለስ በሆነ ፍቅር ራሳችንን አሳልፈን የምንሰጠው አይነት አይመስልም እና ዲታችመንት ከማህበረሰቡም ጋር ከብዙ ነገሩም ጋር ዲታችድ የሆነ እምነት ይመስላል እያራመድን ያለ ነው። ዊ ዶንት ኬር ስለ ጀስቲስ፣ ዊ ዶንት ኬር ስለ ማህበረሰቡ አሁን እያለፈበት ስላለው ልክ አንዱን ፖለቲካል ቲዮሎጂ አንብበህ መተህ ነው እንዳለኝ ማለት ነው። ቤተክርስቲያንና ክርስቲያኖች ስለ ጀስቲስ ግድ ሊለን ይገባል ስለው በሚል ፖስት ለጥፌ ነበር። ቪዲዮ አይታችሁታል ብዬ ተስፋ አረጋለሁ። እና ፖለቲካል ቲዮሎጂ ጠጥተህ ነው አለኝ እና አይ ዶንት ቲንክ ይሄ ስኖት አባውት ፖለቲካል ቲዮሎጂ ምናምን ቲዮሎጂ ሊብሬሽን ቲዮሎጂ አይመስለኝም። እኔ ኢስ ዋን ነው ለእኔ። እንግዲህ አዶን ነው እኔ ጉተሬዝን ምናምን ሰምቻ አይደለም ይሄንን የምለው። ቤዚክሊ ቅዱሳት መጽሐፍት በአግባቡ ከተተረጎሙ የእግዚአብሔር መንግስት በመካከላችን እውን ከሆነች አይ ቲንክ አንዱ ሳይንፖስትነት እየጠፋ ሪፖርት ተደርጎብህ ነው ስትገባ የማይመጣው ይላል። አዶን ነው አንዱ የክርስትና ምልክት የእግዚአብሔር መንግስት አባልነት አንደኛው ምልክት እሱ ነው ብዬ አምናለሁ። አንደኛ ቆሮንቶስንም ታነሳልናለ ሆፕፉሊ። ኔክስት ዊክ እንግዲህ በደንብ ልባችሁን አስፍታችሁ ጠብቁ ለማለት ነው። ተጉ የምትጨምረው የሚጨምረው ሳይሆን ሜቢ ካለ ካልደከመው የሳምንቱን ትምህርት አስቀምጠን ግን እንደ ውይይት እሱም በዛ ዲቨሎፕ እናደርገው ስላለ እንደ ውይይት ስናነሳ እነዚህ እንግዲህ በተከታታይ በተለይ አንተ ከኦልድ ቴስተመንት ተስፋዎች ጀምሮ ተጉዬ ድምፅህ ርቋል። ይሄ ተስፋን በተመለከተ ነው። ኦኬ ኔትወርኩ መሰለኝ እንግዲህ ጀመረው ማለት ነው። አሁን አሪፍ ነው። አሁን አሪፍ ነው። ይሰማል። አሪፍ ነው። ኦኬ ቀይ ያበራል ግን እስቲ ሞክራለሁ። ይሰማል አይደል ጋይ? ይሰማል። ጥሩ ነው። እንዲህ ባለፉት ሳምንታት ውስጥ ባሉት ይሄ ናሬሽኖች እኔ እንግዲህ የተረዳሁት የተስፋ በተለይ የሕያው ተስፋ እግዚአብሔር ለሕዝቡ ለዚህ ምድር ለፍጥረቱ የሚሰጠውን ተስፋ ኢምፕሊሲትሊም ኤክስፕሊሲትሊም ያወራቸው ነገሮች ዲስኮንቲኒቲ የላቸውም ማለት ብሉይ ኪዳን ላይ የሰጠው ተስፋ በቃ ይሄ ነው፣ አሁን ደግሞ አዲስ ነው፣ በቃ ከዚህ በኋላ ደግሞ ያንን ተዉት፣ እኔ አሁን አዲስ ነው የሚል ነገር የለውም። እንግዲህ
የምር ለመጽሐፍ ቅዱስ ከታመንን ወይ ለቅዱስ ቃሉ ከታመንን እንደዚህ አይነት ነገሮች አሉ። እንግዲህ ይሄ በመጽሐፍ ቅዱስ መታመን የሚለው ነገር እንግዲህ ብዙ እንትኖች አሉ፣ አርጊመንት አላቸው። ለእኔ እንግዲህ መጀመሪያ ተደራሲዎች የሰሙትን ነገር ብንሰማ ለመጽሐፍ ቅዱስ ታመንን የሚል ሀሳብ አለኝ። ሶ በዚህ ውስጥ እንግዲህ ፕሮቴስታንት ከሆነ ጊዜ በኋላ እንግዲህ አይዶን ነው እንደ ሶሉሽንም ምንም ይሁን አላቅም፣ እስኬፒዝም የሆነ ነገር በቃ ማምለጥ የሚል እንትኖች ተስፋ ከዚህ ይገላግለናል የሚል አንዳንድ ጊዜ ኦፕሬሽኖች፣ ጭቆና፣ ኢፍትሐዊነት፣ ኢኮኖሚ ክራይሲስ፣ ጦርነት ምናምን ሲታይ ያስመርራል። በእርግጥ እኔ ራሴ እንደዚህ ያልኩባቸው ጊዜዎች አሉ። ማለት በቃ ሌላ ደግሞ እንደውም ትዝ የሚለኝ ከማልፍበት ስትራግል መከራ የተነሳ ጴጥሮስ የሚለው ነገር ልክ በጣም ይገባኝ ነበር። ይሄ ሰማይና ምድር ይቃጠላሉ ድራሻቸው ይጠፋል ሲል ጎሽ እንዲህ በፍጹም አለበዛማ እንዴት ካሳለው። እንግዲህ ፕሮቴስታንት ነው ይህን ተስፋ የሰጠኝ። እንዴት ካሳለው፣ መጥፋትማ አለባቸው፣ ለአዲስ ነገር ነው የምፈልገው፣ አሰቃይተውኛል የሚል እንትኖች እንግዲህ እነዚህ ዝም ብሎ ኢንዲቪዥዋል ላይ የተነሱ ናቸው። ግን በሁሉም ልብ ስታይ እንደዛ ነው። እዚህ ያጣውን ነገር ሰማይ ቤት የማግኘት ምናምን ተስፋዎች አሉ። እንግዲህ እነዚህ በመከራ ለሚያልፍ በስቃይ ለሚያልፍ ሰው እንደ ሶሉሽን ሆኖ ቀርበው በኋላ ለሁሉም ሰው እንደ ዋና ቴዎሎጂ ሆኖ መቅረባቸው ነው አሳሳቢ ነው። በዚህ ሁሉ ውስጥ ግን እንዴት ነው አሁን ይሄ እግዚአብሔር እመጣለሁ እያለ እኛ እንሄዳለን እያልን አንዳንድ ትልልቅ ሰዎችም እኮ ይሰብኩታል። እኛ ሀገርም እኔ ብዙ ጊዜ ሰምቻለሁ። መንግስተ ሰማያትስ ቢሆን እግዚአብሔር ከሌለበት ምኑን መንግስተ ሰማያት ሆነ? እንደውም ጋሽ ንጉሴ እንደዚህ በጣም ስትረስ አድርጎ ሲናገር ሰምቻለሁ። እግዚአብሔር ነው ገነትን ገነት ያደረገው፣ መንግስተ ሰማያትን መንግስት ያደረገው ሰው። እግዚአብሔር ደግሞ ወደ ህዝቡ እመጣለሁ ካለ፣ ህዝቡን ቤት አረጋለሁ ካለ፣ ሰማይና ምድርን ማስታረቅ እፈልጋለሁ ካለ እንዴት ነው እነዚህን የእኛን ቴዎሎጂ ከቅዱሳት መጽሐፍት ሰምተን በተለይ ከፊታችን ያለው የነ ፖል እነዚህ አሁን እኛ ፕሮቴስታንቱ የያዝናቸውን የኤስካቶሎጂካል ተውቶች እነዚህ ራፕቸር፣ አሁን አማን ያለው ራፕቸር አለ፣ መነጠቅ አለ፣ ከዛ በኋላ የእስራኤል ጉዳይ አለ። አሁን እንኳን በዚህ በቲክቶክ ውስጥ ሆት ኢሹ ሆኖ በየቦታው ኢራንና እስራኤል እየተፈሳፈሱ ነው። በቃ ሕዝቅኤል 37 ወዲያው ይነሳል። እንዲህ ሕዝቅኤል ዘዳግም ያነሳሉ። እንዲህ አይነት ነገሮች የሚመነጩት አይ ቲንክ ፕሮቴስታንቶች ከያዝ ነው ከተነሳንባቸው የዳንኤልን ከምንተረጉምበት እንደገናም ሕዝቅኤልን ከምንተረጉምበት እንደገናም እነዚህ የአንደኛ ተሰሎንቄ ምዕራፍ 4ን ከምንተረጉምበት እንዲሁም ራእይ ምዕራፍ 4 ላይ ወደዚህ ውጣ ምናምን የሚለው ከምንተረጉምበት ሀሳቦች የተነሱ ናቸው። እና እንዴት ነው ይሄን ዲስኮንቲኒቲ የእግዚአብሔር ተስፋ እንደዚህ ነው፣ ህዝቡን ቤት ማድረግ ነው፣ እግዚአብሔር ይመጣል፣ ያህዌ ይመጣል፣ ሁሉም በሁሉ ይሆናል፣ በቃ ምድር ሁሉ በክብሩ ትሞላለች የሚለውን ሀሳብ እንዴት ነው ማስታረቅ የሚቻለው? አይ ቲንክ ምን እሱ ነው በጣም ትልቅ ሂውጅ እንትን ነው። አሁን እንደ ኮርነር ትደረጋለህ ሁሉ እንደዚህ አይነት ነገሮች ሀሳብ። እኔ እዚህ ቲክቶክ ላይ አንድ ልጅ ላይፍ ገብታብኛለች። አረ ወገኖች ቴዎሎጂ እንማራለን እናስተምራለን የሚሉ ንጥቀት ማያምኑ መጥተዋል። ኢስኖት አባቱ የማመንና ያለማመን አይደለም። የእግዚአብሔርን ተስፋ መሰወር መጥፎ ነው የኔ ሀሳብ። እና ይህን እንዴት ነው ኢንታንግል የምናደርገው? ኤሚ እንዴት ነው የምናደርገው? አማኒም ራሱ እንዴት ነው እነዚህ ነገሮች መታገል የሚቻለው? እንዴት ነው ወደ ኮንቲኒዩድ ሆን ከዘፍጥረት 3 ጀምሮ የሰጠውን ተስፋ በየጊዜው እየገለጠው ፕሮግሬሲቭ በሆነ ሬቬሌሽን እያደገ መጥቶ ብሉይ ኪዳን ወደ መጨረሻው ትንቢቶች እኮ ያህዌ ይመጣል የምስራች እኮ ነው እንትኑ እና
ጌታችንም ሲመጣ እነዛ ነገሮች እንደተፈጸሙ ነው የታየው። የእኛስ ተስፋ ከዚህ ነገር ዲስኮንቲኒድ የሆነው እና እኛን ስፔሻሊ ቸርችን ለብቻ ነጥቆ 7 ዓመት እዛ እራት አብልቶን ተመልሰን መተን እንደዚህ አይነት ነገሮች እንዴት ነው ምን እንትን መታገል የሚቻለው? ወይስ እንዴት በቃ ለመቀበል ምን እጃችንን እንስጥ? እሱን እንደው በእውነት ኤሚዬ እንደው ካልደከመ ትንሽ ብትሄድበት ጥሩ ነው። አዎ ተጉ አይ ቲንክ አሁን እኮ ያልከው ነገር በደንብ በደንብ የሚገልጹ ይመስለኛል። እንግዲህ የዚህ የራፕቸርን እና ይሄ ዓለም በቃ የተፈጠረው ዓለም በኃጢአት የተበላሸ እና የተረገመ ስለሆነ በቃ ከኛ ጋር ኮምፓተብል አይደለም፣ ሌላ የተሻለ ዓለም አለ የሚለው አስተሳሰብ እኛ ሀገር የተወለደ አይደለም። ግን አይ ቲንክ እኛ ሀገር ደግሞ ጥሩ ለም የሆነ መሬት አግኝተዋል። የበለጠ ፍሎሪሽ እንዲያደርግ የበለጠ እንዲያድግ እንዲፋፋ ጥሩ ለም መሬት አግኝተዋል ብዬ አስባለሁ። አንድ ወቅት እዚህ ኤገስት ካሉ ቴሲሶች መሀል የሆነ አንድ እንትን አንብቤያለሁ። የእምነት ተጋፋውን ታውቋታላችሁ አይደል? እዚህ ሴኩላር ሶንግ ላይ ነበር እንትን ያለችው እሷ ዘማሪ ስለሆነች እዚህ ዜማ ፎር ክራይስት ላይ እና ዋልሽ ኤንድ ሚድልተን የሚባሉ ሁለት ሰዎች የሆነ አንድ ወርልድ ቪው ላይ የሰሩት መጽሐፍ አለ። ገና ፍሬሽ ኤገስት እንደገባን ነው የዚህ የሲስተማቲክ ቴዎሎጂ እንደ አንድ ቴክስት ቡክ ተሰጥቶን ነበር እና አረሰውም ያን ወርልድ ቪው ስለ እንትን ነው የሚያወራው፣ ስለ ዱዋሊዝም ነው። በቃ አብዛኛው እንዴት ዱዋሊስቲክ የሆነው አስተሳሰብ በቃ በተለይ ደግሞ ከክርስትና ከሆነ ሴንቸሪ ወደዚህ በቃ እንዴት ኢንፍሉዌንስ እያደረገን የዚህ ዓለም በዚህ ዓለም ስንኖር ሊኖረን የሚገባውን ክርስቲያናዊ ኃላፊነት ኔግሌክት እንድናደርግ ችላ እንድንል እንደተጫነን ምናምን ነው የሚሞግቱት እና እዛ ላይ በቃ በጣም ጥሩ አድርገው የክርስቲያን ወርልድ ቪውን እንትን ያደርጋሉ፣ ያስተላልፋሉ በጥሩ መንገድ ቢብሊካል መሰረት ባለው አይነት መልኩ እና እሱም መጽሐፍ ነው የምትጠቀመው ለእሷም ለእንትኗ ለቴሲሷ ማለት እሱ መጽሐፍ ብቻ አይደለም፣ በርካታ ሌሎች መጽሐፎች የምትጠቀማለች። ግን ወርልድ ቪውን በሼፕ በማድረግ ደረጃ ማን ነው የወርልድ ቪው ፍሬምወርክን ከዛ መጽሐፍ ነው ወስዳ ከዛ የእኛን ሀገር ማህበረሰብ ደግሞ ለማጥናት ሙከራ የምታደርገው እና ይሄ ሆሊ ኤንድ ፕሮፌን ምንድን ነው በቃ ቅዱስ የሆነና ከዛ ደግሞ የረከሰ ሳክርድ የሆነና ከዛ ደግሞ በጣም ኢቭል የሆነ የተበላሸ ቅዱስ የሆነ ንጹህ የሆነና ከዛ የወደቀ ምናምን የሚለው አይነት የሆነ የሁለትዮሻዊ አይነት ብርሃንና ጨለማ የሚለው አይነት የሁለትዮሻዊ አይነት በንጽጽር የሚቀርቡ አይነት በመጽሐፍ ቅዱስ ውስጥ የምናገኛቸው አገላለጦችን ይህንን ዓለም ፊዚካል ወርልድንና ከዛ ደግሞ አንሲን ወርልድ በቃ የማይታየውን ዓለም ከፊዚካል ወርልዱ ውጪ ያለውን ዓለም የሚገልጡ ቃላት ተደርገው ምናምን ነው እንግዲህ በእኛ ቴዎሎጂካል ኢማጂኔሽን ውስጥ የተቀመጡት እና እሱን ነው አንስታ እንዴት በቃ ጥሩ ለመሬት እንደሆነ በቃ ዱዋሊስቲክ አስተሳሰባችን በርካታ እንግዳ ነገሮች በእኛ የሃይማኖት ባህል ውስጥ እንዲፈጠሩ እንዳደረገ ምናምን ነው የምትሞግተው። ያው የእሷ ሙግት በዋናነት ከሙዚቃ ጋር በተያያዘ ምናምን ነው። ግን ይህንንም ሙዚቃንም ሌሎች ካልቸራል ነገሮችንም የወለደው ምንድነው ካልቸራል ነገሮችንም ላይ ያለንን የተለያዩ አቋሞች የኢትዮጵያ ቤተክርስቲያን የምትከተላቸው ልክ እንደ ትውፊት እንደ ትራዲሽን የተቀበለቻቸው አቋሞች የተወለዱት በእንዲህ አይነት ዱዋሊስቲክ አስተሳሰብ ነው ትላለች እና የተለያዩ የካልቸር ውስጥ ያሉ የተለያዩ ኤሌመንቶችን ታነሳለች። እንዴት በቃ ጥሩ ለመሬት እንደሆኑ ለዚህ ዱዋሊስቲክ ለሆኑ አስተሳሰባችን ወይም ሁለትዮሻዊ ለሆኑ አስተሳሰባችን በቃ ጥሩ መደላድል እንደሰሩ ታነሳለች በርካታ ነገሮችን። ለምሳሌ አንዱ የሚሽነሪዎች በተለይ በሆነኛው አካባቢ የገቡ ሚሽነሪዎች በቀድሞው ኢቫንጀላይዝ ሲያደርጓቸው የነበሩ ሰዎችን ከሌሎቹ ሰዎች ያው ስደት ይገጥማቸው ስለነበረ ሲታዩ እንደ ጸጉረ ልውጥ ይታዩ ስለነበረ በቃ አዳዲስ አስተሳሰቦችን
ከነሱ ዓለም አምጥተው ንጹህ ወደ ሆነው ሃይማኖታዊ ባህል ውስጥ ኢንፊልትሬት እያደረጉ እንዳሉ እንደ ስጋት ይታዩ ስለነበር ያገሏቸዋል፣ ፐርሲኪዩት ያደርጓቸዋል ምናምን በቃ በጥርጣሬ አይን ነው የሚያዩዋቸው። ስለዚህ ሚሽነሪዎቹ ወንጌልን ሲናገሩ ወንጌል ለሚናገሩለት ማህበረሰብ እና ያን ወንጌል ደግሞ ለተቀበለው ማህበረሰብ በቃ እነሱን ከሚያገሏቸውና በጥርጣሬ አይን ከሚያያቸው የትኛውም የማህበረሰብ ክፍል እንዲርቁ እንዲሸሹ የሆነ አይነት ፕሬዠር ያደርጉባቸዋል ትላለች። እንግዲህ ያው የእሷን ጥናት ዳታ የሰበሰበችበት መንገድ እንግዲህ የተለያየ ሊሆን ይችላል። አንደኛው አሁን ዱዋሊስቲክ አስተሳሰብ ልክ ከማህበረሰቡ እንዲህ አይነት መልኩ የተገነጠሉ ዲታችድ እየሆኑ ሲመጡ ካልቸራል ፌስቲቫሎችን ምናምን በፊት አብረው ልክ እንደ አንድ ማህበረሰብ እንደ አንድ ሶሻል ቦንድ እንደሚያጠነክር አይነት ልዩ ልዩ ባህላዊ እንትኖች ኤሌመንቶች ዝም ብሎ ምንም ፎር ግራንት ሊጠቀሟቸው የነበሩ ነገሮች ላይ ሁሉ ጥርጣሬ እንዲፈጠርባቸው ይገፋፏቸው ነበር ምናምን ትላለች። የሚሽነሪዎችን ሮል እዚህ ውስጥ አንስታ ታልፋለች። ያው ሚሽነሪዎቹ ከሆነ ዓመት በኋላ ይወጣሉ። እምነቱ ከቀጠለ በኋላ ግን እንዲሁ አይነት እኛ የተቀበልነው እምነት እውነተኛው ከዛ ሽልማት የሚጠብቀን እኛ ተለይተን የምንኖር እኛና ከዛ ደግሞ የተበላሸው ዓለም እነሱ የሚኖሩበት የሚል አይነት እኛና እነሱ የሚል የሆነ ዱዋሊስቲክ የሆነ አንደርስታንዲንግ ዴቨሎፕ እንዲያደርጉ አድርገዋል ትላለች። ይህም ብቻ ግን አይደለም። ያው ኦልሬዲ ቀድሞም በነበረው የክርስቲያን ትራዲሽን ውስጥ ያለውን ይሄ አሴቲክ ህይወት በቃ ይሄ መንጻት፣ መቀደስ፣ ከዓለም መለየት ምናምን የሚለው አይነት አስተሳሰብ በጣም አሴቲዝም የተጫኑ አይነት የክርስቲያን ትራዲሽን ውስጥ እንዴት ዱዋሊስቲክ ወይም ሁለትዮሽ አስተሳሰብ በጣም ጠንካራ እንደሚሆን ጠንካራ መሰረት እንደሚያገኝ እሱም ደግሞ በእኛው ትራዲሽን ውስጥ በእኛው ሀገር ውስጥ ያለ በእኛው ካልቸር ውስጥ ያለ ስለሆነ በአንድም በሌላም ኢቫንጀሊካል ትራዲሽኑን ይነኳል፣ አፌክት ያደርገዋል ትላለች። እንዲሁ አይነት የእኛ ባህል ውስጥ በተለያየ አጋጣሚ የተገኙ እና ደግሞ የካልቸራችን የባህላችን አካል የነበሩ ቆይተውም በቃ እንግዲህ ኢምቤድድ የሆነው ስርዓት ውስጥ የነበሩ ያልታዩ ኤሌመንቶች በጣም በቃ ዱዋሊስቲክ ለሆነው ትራዲሽን ጥሩ ለም መሬት ሆነዋል። ስለዚህ አሁን መነጠቅ፣ መሄድ፣ ይህንን ዓለም ትቶ መሄድ ወይ ይሄ ዓለም ለጥፋት የተዘጋጀ ነው ብሎ ማሰብ የሆነ ሰም ካይንድ ኦፍ የተጫነ ድንገት በሆነኛው አጋጣሚ የመጣ ሳይሆን ኦፍኮርስ የመጣም ሊሆን ይችላል፣ ግን አት ሴም ታይም ያ ሀሳብ ሲመጣ ኦልሬዲ ለም የሆነ ግራውንድ መሬት ስለነበረ በቃ እዛ ላይ መጥቶ ኮምፓተብል ሆኗል። አጌን ደግሞ በጣም ጥሩ በሆነ መንገድ ፍሎሪሽ ሲያደርግም ደግሞ እምነቱ ለምሳሌ ኢቫንጀሊካል ትራዲሽን በማህበረሰብ እና በፖለቲካው ስርዓት ውስጥ የሚገለል ቦታ የሌለው በስደት የሚታወቅ እምነት ነው አይደል? ፌዝ ኮሚኒቲው እንደዛ ነበር። ይሄ መገለል እና መገፋት በራሱ ደግሞ የሆነ ኦግመንት አድርጓል፣ ተጨማሪ ኤሌመንት ሆኗል። በቃ ዓለምን የሚያዩበት ወርልድ ቪው በጣም አፌክትድ እንዲሆን አድርጓል። በቃ የሚገፋን የሚጨቁነን እና ስደት እያደረሰብን ያለው እኮ ለጥፋት የተዘጋጀው ዓለም ነው የሚል የእኛ ሽልማትና የእኛ በረከት በማይታየው ዓለም ውስጥ የተሰወረ ነው፣ ወደዛ እንሄዳለን አንድ ቀን የሚል አይነት አስተሳሰብ በቃ በጣም የገነገነ እንዲሆን አድርጓል። እና በተለያየ አጋጣሚ ነው እንግዲህ አሁን እንግዲህ አንዳንዶቹን ለመጥቀስ እንደሞከር ነው በተለያየ አጋጣሚ የነበሩ አስተሳሰቦች ካልቸር ውስጥ የሆነ ቦታ ስለነበራቸው እነሱ ላይ ደግሞ ኦልሬዲ ፎርሙሌትድ የሆነ ቴዎሎጂ ደግሞ ኢንትሮዲውስድ ሲሆን በጣም በቃ ይሄ ራስን የምንረዳበት መንገድ ከዛ ውጪ መቼም በሌላ መልኩ ራሳችን እንዳናይ አድርጎናል ብዬ አስባለሁ። እሷ የምትከራከረው ያንን ነው። ጥሩ አናሊሲስ ይመስለኛል። እንግዲህ ምንድን ነው ችግራችን፣ እንዴት ነው እንደዚህ ሆኑ የሚለውን አትሊስት የኛን ሀገር ካሰብን በደንብ የሚገጥሙ ፓራሌል ኤሌመንቶችን እናገኛለን በተለያየ ታሪክ አጋጣሚ እና ደግሞ በቃ አንዴ እኮ እንዲህ አይነት ባያዝ ካለ በአስተሳሰባችን ውስጥ ራሳችን የምንረዳበት የውጭውን ዓለም ደግሞ ሪያሊቲውን አንደርስታንድ የምናደርግበት መንገድ በእንዲህ አይነት መልኩ የተቀረጸ ከሆነ መጽሐፍ ቅዱስን ስናነብ በጣም ቀላል ነው። አንድን ቴክስት አንስተን ከኛ ቴዎሎጂ ጋር ሊሄድ በሚችል አይነት መልኩ ለመተርጎም ማለት ነው። እና
አይ ቲንክ ቲዮሎጂው ወይም መጽሐፉ ውስጥ እኛ የምናስበው ቲዮሎጂ ቀድሞ ተገኝቶ እና ልክ ባልሆነ መንገድ ራሱ መጽሐፉን ስናነብ ተረድተኑ ሳይሆን ኦልሬዲ ፕሪኮንሲቭድ ባያዞች ናቸው መጽሐፍ ውስጥ ያለውን አንዳንድ እኛን የሚመስሉ ነገሮችን አፈርም እያደረግን እንድንቀበል ያደረገን ብዬ አስባለሁ። እና አይ ቲንክ ችግሩ እሱ ይመስለኛል። እንደገና ሪኮንስትራክት መደረግም ካለበት ካልቸር ውስጥ ያሉ ኤሌመንቶች ሁሉ እንግዲህ ቻሌንጅ መደረግ አለባቸው ብዬ አስባለሁ። የመጽሐፍ ቅዱስ አነባበባችን በዛ የተቃኘ ነው ብዬ ስለማስብ እኔ አንድ የዮሐንስ ወንጌል አንድ ወቅት እያነበብኩ የዮሐንስ ወንጌል ማጠናበት ሰዓት ላይ እንዲሁ ደግሞ ሌላ መጽሐፍም አነብ ነበረ። ያው ከዮሐንስ ወንጌል ጋር የሚገናኝ አይደለም። ታውቃላችሁ የማን ነው የክሬግ ኪነር መጽሐፍ ጊፍት ኤንድ ዘ ጊቨር የሚል መጽሐፍ እና እዛ ላይ በጣም በስፋት ስለ ዮሐንስ ወንጌል ምዕራፍ 14 15 16 ያወራል። ያው የመንፈስ ቅዱስ ስራን ስለሆነ ያ መጽሐፍ በስፋት የሚዳስሰው እንደምታስታውሱት ዮሐንስ ወንጌል 14 15 16 ደግሞ የመንፈስ ቅዱስ ስራ ላይ መንፈስ ቅዱስ ላይ በጣም አጽንኦት የሚሰጥ ነው አይደል? ሃይላይት የሚያደርግ ነው ሆሊ ስፒሪትን። ኢየሱስም አጽናኙ እንደሚላክ እንደሚመጣ እሱ ከነገራቸው ደግሞ ተጨማሪ ነገር ወይም ደግሞ እንደሚያጸናላቸው እንደሚያበረታቸው በቃ በክርስቶስ ትምህርት ጸንተው እንዲቆሙ እንደሚረዳቸው በቃ ይህን ተስፋ ሲሰጣቸው በተደጋጋሚ የምናይበት የመጽሐፉ ክፍል ነው እና ኪነር በዛ መጽሐፍ በስፋት ከዳሰሳቸው የመጽሐፍ ቅዱስ ክፍሎች ውስጥ ዮሐንስ ወንጌል 14 15 16 አለ እና በጣም ገርሞኝ በቃ የማጠናበት ሰዓት ስለነበረ በጣም ደስ እያለኝ ነበር ሳነብ የነበረው እና 14 ላይ እንግዲህ አንደኛው ቴክስት ትዝ ይላችኋል። ይሄ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ እና እንዲያስ ባይሆን ባላልኳችሁ ነበረ ባልነግራችሁ ነበረ እና ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ይላል። ለምሳሌ አሁን ይህንን ሲናገር ጌታችን የሆነ ሰም ካይንድ ኦፍ ስፓሻል እንትን ቦታ ሲጠቁማን ወደ ላይ ነው ሰማይ ማለት ወደ ላይ ሄዳለሁ፣ ከዛ እናንተን ደግሞ ስቢያችሁ ወደ ላይ ይዣችሁ ሄዳለሁ ምናምን አይልም። ግን እኔ ሳነበው ክፍሉን ኦልሬዲ ፕሪኮንሲቭድ ባያዝ ስላለ በዛ መነጽር ስለሆነ ማነበው የሚመስለኝ በቃ እኔ ስፍራ ላዘጋጅላችሁ ወደ ላይ ሄዳለሁ፣ ወደ ሰማይ ወደ አብ ዘንድ ሄዳለሁ እና እዛ ስፍራ አዘጋጅቼ ስጨርስ ደግሞ መጥቼ እናንተን ነጥቂያችሁ ይዣችሁ ሄዳለሁ፣ ወደዛ ቦታ ትሄዳላችሁ እና እሱ ደግሞ ያው በሰከንድ ካሚንግ ኦልሬዲ በእኔ አስተሳሰብ ውስጥ ቴዎሎጂካል አስተሳሰብ ውስጥ ሰከንድ ካሚንግ አለ እና ሰከንድ ካሚንግ ላይ ኢየሱስ ይመጣል ኃጢአትን ሪቨርስ ለማድረግ እና በረከቱ በሙላት የሚገለጥበት ጊዜ ነው እና ያ በረከት ደግሞ በቃ ያልታየን ዓለም የምንወርስበት ጊዜ ነው የሚል አይነት ቴዎሎጂካል አንደርስታንዲንግ የቀደመ አስተሳሰብ ስላለኝ በቃ እዛ ውስጥ ነው ፊት የሚያደርገው እና ኪነርን እያነበብኩ እሱ በጣም ሃይላይት የሚያደርገው መንፈስ ቅዱስን ነው እና ኢየሱስ ይከራከራሉ ሁሉ ይሄ ስፍራን አዘጋጅላችሁ ዘንድ የሚለው ቃል ድዌሊንግስ በተለይ አንዳንድ ቨርዥኖችን እያነሳ ኬጄቪ ምናምንን በቃ ከvulgate ትራንስሌሽን ስለሆነ የወሰዱት ልክ አይደለም አተረጓጎማቸው ማንሽንስ እያሉ ነው የተረጎሙት። ትክክል አይደለም እና ድዌሊንግስ የተሻለ ነው ድዌል ማድረግ እና እሱ ደግሞ 14 ላይ በስፋት የሚናገሩ የመንፈስ ቅዱስን መምጣት ነው። እመጣለሁ በቃ ስፍራን አዘጋጅላችኋለሁ እመጣለሁ እና ከዛ ደግሞ መምጣቱን ደግሞ በመንፈስ ቅዱስ አማካኝነት መምጣቱን ሲናገር ደግሞ ያ መንፈስ የራሱ መንፈስ እንደሆነ ነው በተደጋጋሚ 14ም 15ም 16ም የሚናገረው። ከዛ አንዳንድ ቦታ ላይ እንደውም እየተቀያየረ አብ እኔና አብ እንመጣለን ምናምን ሁሉ ይላል እና በቃ አብ የሚለከው መንፈስ ደግሞ ይላል በቃ ማለት በትሪኒቴሪያን እንትን ውስጥ ኢንዲዌል የሚያደርግ የሆነ በቃ ትራዩን ጋድ በህዝቡ መካከል በቃ ይመጣል በሙላት ደግሞ ይገለጣል እና እሱ ደግሞ አሁን እኔ ከሄድኩ በኋላ ነው የሚሆነው እና በቃ ጥቂት ጊዜ አላችሁ እኔን አታዩኝም፣ ከዛ ደግሞ ጥቂት ጊዜ አለ ታዩኛላችሁ ምናምን እያለ 14 15 16 ላይ በቃ በጣም ድራማቲክ በሆኑ ከመቼ የት ነው የምትሄደው ምናምን ወደምትሄድበት ደግሞ ማወቅ እንፈልጋለን፣ ለምንድነው አብም አታሳየን
ምንድነው ደግሞ የምትናገረው ምናምን የሚል አይነት ጥያቄ እያነሱለት ነው። እዚህ መካከል ነው የሚናገረው እና ከሞቱ ከትንሣኤው በኋላ የሆነውን ነገር ስናነብ ኦፍኮርስ በቃ እዚህ ጋር በትንቢት መልክ የነገራቸው ነገር ሀፕን እንዳደረገ ነው መረዳት የምንችለው። ሶ የመጽሐፍ ቅዱስ ጸሐፊዎች አጽንኦት እየሰጡ የጻፉልንን ነገር አንደርስታንድ ማድረግ የምንችለው አትሊስት የኛን ሰልፍ አንደርስታንዲንግ ወይም ማን ነው የኛን ፕሪኮንሲቭድ ባያዝ ገተን ለኦሪጂናል ጸሐፊዎች እና ለነሱ ውጥን ትልቅ ቦታ ሰጥተን ማንበብ ስንችል ነው። እና ዮሐንስ ወንጌል በተለይ ወደ መጨረሻዎቹ አካባቢ የመንፈስ ቅዱስን መምጣትና የጌታችን ኢየሱስ በመንፈሱ አማካኝነት በህዝቡ ውስጥ እሱን በሚከተሉ ሰዎች መካከል መገኘት በደንብ በቃ የሚናገርበት ክፍል ነው። እዚህ መካከል ነው እመጣለሁ እና ላዘጋጅላችሁ ነው መሄደው ምናምን ሲል ምናየው እና ለዮሐንስ ለጸሐፊውም ኦሪጂናሊ ደግሞ ለተቀበሉትም ሰዎች ይህንን እንግዲህ ለሚሰሙ ወይም ለተጻፈላችሁ ሰዎች በጣም የሚያደናግር እና በጣም ግራ የሚያጋባ ይሆናል ብዬ አላስብም። አትሊስት እንደኛ በጣም አዘር ወርልድሊ የሆነ ከዛ በጣም የተለየ ዲታች ያደረገ ከዚህ ዓለም እና ደግሞ በቃ አንሲን ሪያሊቲን ወይም ያልታየን ሁኔታ በቃ የሚያምር ሁኔታ በኢማጂኔሽን ውስጥ የተቀመጠን ሁኔታ ፕሪዲክት የሚያደርግ የሚጠቁም ምናምን አድርጎ እንድናስብ ያስገደደን አይ ቲንክ እኛ አእምሮ ውስጥ ቀድሞ የተቀመጠው ፕሪኮንሲቭድ ባያዝ ነው ብዬ አስባለሁ። ይህን እንደ ምሳሌ ነው ያነሳሁት ዮሐንስ 14 እንጂ ሌሎቹም ክፍሎች እንደዛ ናቸው። አሁን እንግዲህ ዛሬ ያው አሁንም እያወራን ነው ብዙ። በእርግጥ የተሰሎንቄ መጽሐፍን ብናይ ተሰሎንቄ 4 ላይ አንድም ሁለትም ተሰሎንቄ በተለይ ሁለተኛው ተሰሎንቄ ላይ በደንብ በስፋት የጌታ ቀን እያለ አንድን ቀን ሲጠቁም እናያለን። በቃ የሆነ ጥፋት የሚሆንበት ከዛ ጭንቅ የሚሆንበት እና ደግሞ ሰም ካይንድ ኦፍ የሆነ ተስፋም ደግሞ ያለበት ቀን የመጣ እንዳለ አትደናገጡ ሲላቸውም እናያለን። እንደዛ አንደኛው ተሰሎንቄ ላይ ግን በቃ የጌታ ልጆች ወይም አማኞች በምን አይነት ንጽህና መኖር እንዳለባቸው ያንን ንጽህና ደግሞ ማርከስ እንደሌለባቸው ሰውነታቸውን በቃ ለእግዚአብሔር ማስገዛት እንዳለባቸው አትጣሉ፣ በቃ ሪጀክት አታድርጉ። እግዚአብሔር የሰጣችሁን ቅድስና እናንተን የጠራችሁ እግዚአብሔር ለቅድስና ነው እንጂ ለርኩሰት አይደለም። በቃ ይህን ሪጀክት የሚያደርግ ይህን ትእዛዝ መጣል ይህንን የጣለ ሰውን የጣለ አይደለም፣ መንፈስ ቅዱስን በእናንተ እንዲኖር የሰጠውን እግዚአብሔርን ነው እንጂ እያለ በቃ በጣም ፍርዱ ከባድ እንደሆነ እየተናገረ መጥቶ ከእነሱ ጋር ኮንቴክስቹዋሊ በጣም ባውንድድ የሆነ ነገር ያነሳል አይደል? በቃ ምናልባት እንግዲህ ቴክስቱ ውስጥ ሪፍሌክት እንደተደረገው በእነሱ መካከል በጌታ ሆኖ ያመኑ ግን የሞቱ ሰዎች አሉ እና እነኛ የሞቱ ሰዎች የጌታ ቀን ተብሎ የተነገረ ያለ እና በቃ በጣም ኢሚነንት የሆነ የሚገለጥ ነገር ውስጥ ያንን ያ ፓሮዣ ሳያዩ እና በቃ ያ ጊዜ ሳይመጣ ነው የሞቱት እና ምንድነው ዕጣ ፈንታቸው የሚል በጣም መሪር ሐዘን ውስጥ ያሉ እያለቀሱ ያሉ የዛች ቤተክርስቲያን አባላት አሉ እና ጳውሎስ ለእነሱ ይህንንማ ማለት የለባችሁም፣ እንደዚህማ ማልቀስ የለባችሁም። እናንተ ስታዝኑ እኮ በዚህ ልክ መሆን የለበትም። እንደ ጌታ ራሱ እኮ በመላእክት አለቃ በመለከት እኮ ይመጣል እና እንደውም የሞቱት እኮ እኛን ይቀድሙናል፣ ሕያዋን ሆነን የምንቀርን ይቀድሙናል እና በቃ ይመጣል፣ ከዛ እኛም ደግሞ በአየር እንቀበላለን እሱን ምናምን ይላል። በጣም ኮንቴክስቹዋሊ ባውንድድ የሆነ በጣም ለአውዱ በጣም ቅርብ የሆነ ሂስቶሪካል አውድ ያለው እና በአውዱ መሰረት መጠናት መነበብ ያለበት ነው። ኦፍኮርስ ፈርስት ሴንቸሪ ነው፣ የመጀመሪያው ክፍለ ዘመን ነው ያቺ ቤተክርስቲያን የነበረችው። በዛ ክፍለ ዘመን ውስጥ ደግሞ ፖለቲካል እና ማህበራዊ ሁኔታዎች የራሳቸውን ዩኒክ የሆነ መልክ አላቸው። ልክ የኛ ዘመን ፖለቲካና ማህበራዊ መልክ ዩኒክ የሆነ መልክ እንዳለው ሁሉ ማለት ነው። ፖለቲካል ሲስተሙን ሲቆጣጠር የነበረው የሮም ስርዓት ገዢዎች የራሳቸው የሆነ ኢምፔሪያል ካልቸር አላቸው እና ከነኛ ኢምፔሪያል ካልቸሮቻቸው መካከል ለምሳሌ ያንን ግዛተ መንግስት የሚያስተዳድሩ ሰዎች ስቴት ቪዚት ያደርጋሉ በተለያየ ወቅት። እነ ካሊጉላ፣ እነ ቀላውዲዮስ ቄሳር፣ እነ ኒሮ፣ ሌሎችም በተለያየ አጋጣሚ በቃ በእነሱ ግዛተ መንግስት ስር ያለን የትኛውንም ፕሮቪንስ ወይም ስቴት ቪዚት ለማድረግ ሲሄዱ ሲወጡ ሲገቡ ምናምን እንግዲህ ታሪክ ጸሐፊዎች ይነግሩናል። ያንን የሚያደርጉ ጊዜ
እንግዲህ በጣም በብዙ መለከት፣ በብዙ ድምፅ፣ በብዙ አጀብ ነው ያንን የሚያደርጉት እና አንድ አካባቢ የሚኖሩ ሰዎች እነሱን ለመቀበል ከከተማ ወጥተው ተቀብሏቸው ወደ ከተማው ይዘው ይገባሉ። ማለት ለንጉስ የሚገባው ትልቅ ወግ ስለሆነ ማህበረሰቡ ለንጉሱ ያለውን መገዛትና የሚሰጠውን ክብር የሚያሳይበት መንገድ ስለሆነ ይህንን ካልቸራል አውትሉክ ተጠቅሞ ነው ጳውሎስ በቃ ንጉሱ ይመጣል፣ ሲመጣ እኛ ሁላችን በአየር እንቀበለዋለን ይላል። ከከተማ ወጥቶ ንጉስ ሲቀበል ለነበረ ወይ ስቴት ቪዚት ሲደረግለት እንደሱ አይነት ካልቸር ላለው ማህበረሰብ የኢየሱስን መምጣት የኢየሱስን መገለጥ እና የጌታን ቀን ዲፒክት ሲያደርግ እነሱ የሚያውቁት ካልቸራል ፖለቲካል ኤንድ ሶሻል ካልቸር መንገድ ነው ሊያቀርብ የሚችለው። በእንደዚ አይነት መንገድ የቀረበን ክፍል ግን እኛ ስናነበው ኦልሬዲ ባያዝ ስላለን፣ ፕሪኮንሲቭድ ባያዝ ስላለን፣ ፕሪሰፖዚሽን ስላለን፣ ቅድመ ግንዛቤና እውቀት ስላለን፣ ቴዎሎጂ ስላለን በቴዎሎጂያችን መነጽር ነው የምናጠነው የምናነበው። ፈርስት ሴንቸሪ ክርስቲያንስ ምናልባት በቁጥር በጣም በርካታ የሚሆነው የአይሁድ እምነት ተከታይ የነበሩ ሰዎች ናቸው። የአይሁድ እምነት ውስጥ የተሰጠን ተስፋ የተቀበሉ ናቸው። የአይሁድ እምነት ውስጥ የተሰጠን ተስፋ ፍጻሜ የተቀበሉ ሰዎች ናቸዋል። የመጀመሪያው ክፍለ ዘመን ቤተክርስቲያን ውስጥ ያሉ ሰዎች በአይሁድ እምነት ውስጥ ደግሞ የነበረው ተስፋ እግዚአብሔር የተበላሸውን ዓለም ያድሳል የሚል ተስፋ ነው እና የተበላሸ በኃጢአት ምክንያት በዛ ትራጀዲ ምክንያት የተበላሸን ዓለም የሚያድስ መጥቶ የሚቀይር አንዱ ሪቨርስ የሚያደርግ አምላክ እሱን የሚያመልኩ ናቸው። ዱዋሊስቲክ የሆነ አንዳንድ ጊዜ አልፎ አልፎ ይሄ በቴዎሎጂያቸው ውስጥ ሁለትዮሻዊ የሚመስሉ ነገሮች በተለያየ አጋጣሚ የሆነ ሲንጸባረቅ ታይቶ ይታወቃል። ለምሳሌ በዘመናዊ የመጽሐፍ ቅዱስ ጥናት ውስጥም አንዳንድ ቴዎሎጂዎች አሉ። አሁን ለምሳሌ ጂውሽ አፖካሊፕቲሲዝም ምናምን ይባላል። አፖካሊፕቲክ አዘር ወርልድሊ ሌላ ዓለም የሌላ ዓለም ወይም በኢማጂኔሽን ውስጥ ያለን ዓለም ኢንቮልቭ ማድረግ የሚያካትቱ ቴዎሎጂዎች አሉ በአይሁድ ስነ መለኮት ውስጥ። ለምሳሌ ዳንኤል፣ ዘካርያስ በአዲስ ኪዳንም ባለፈው ስታጠኑ እንደነበረው የራእይ መጽሐፍ የተጻፈበት የስነ ጽሁፍ ስርዓትና እሱን ደግሞ ቀድሞ የነበረው ወርልድ ቪው አፖካሊፕቲክ ወርልድ ቪው ይባላል። እሱ ወርልድ ቪው እንኳን የሚናገረው ዱዋሊስቲክ የሆነን ዓለም አይደለም። ማለት እግዚአብሔር ታሪክን ሰብሮ መጥቶ ማዳኑን ያደርጋል ሲሉ ከቀድሞ ከነበረው ታሪክ ጋር በተቋረጠ መንገድ ነው የሚመጣው እያሉ አይደለም። ማለት ታሪክን ሰብሮ ነው የሚገባው። አደሴም ታይም ግን ፉልፊልመንት ሆኖ ነው ደግሞ የሚገባው። ማለት ኮቨነንታል ነው። አፖካሊፕቲክ ትራዲሽናቸው ራሱ ኪዳናዊ አፖካሊፕቲሲዝም ነው እንጂ ኪዳኑን የረሳ ኪዳኑን የጣለ ሕጉን የተወ አይደለም። ኪዳኑ ደግሞ በዋናነት የተሳሰረው በቃ እግዚአብሔር ወራሽ እግዚአብሔር የራሱን ዓለም ሲያድስ እግዚአብሔር የዓለሙ ሁሉ ጌታ ሆኖ ሲገለጥ ደግሞ የእሱ ወራሽ ሆኖ ተከታዮቹ ቪንዲኬትድ ሆኖ መገለጣቸውን ነው የሚያሳየው። ጉድ ክሪኤሽን እግዚአብሔር የፈጠረው መላ ዓለም መልካም ዓለም እንደሆነ ካሰብን ፕራይመርሊ እና በኃጢአት ምክንያት ከተበላሸ ደግሞ ዓለም እግዚአብሔር እያደሰ እንደሆነ የራሱን ፕሮጀክት እንደጀመረ የምናስብ ከሆነ አይ ቲንክ በጣም አስቸጋሪ አይመስለኝም። የቀደሙ ግንዛቤዎቻችንን ለመርሳት፣ ለመተው፣ ለመጣል በጣም አስቸጋሪ አይመስለኝም። አይ ቲንክ እንደዚህ ማለት እንችላለን ብዬ አስባለሁ። በቴዎሎጂ ጥናት ውስጥም በመጽሐፍ ቅዱስ ጥናት ውስጥም እንዲህ አይነት ዝንባሌዎች አሉ። ኦፍኮርስ ቀደም ደግሞ እንደተባባሉ በእኛም ካልቸር ውስጥ ይሄ በጣም ዱዋሊስቲክ የሆነ ሁለትዮሽ የሆኑ አስተሳሰቦች አሉ። ፈርታይል ግራውንድ የሆኑ ለም መሬት የሆኑ በተለይ ከንጥቀት ጋር ከዚህ ይህንን ዓለም ጥሎ ከመሄድ ጋር ይህ ዓለም የኔ ዓለም አይደለም የተበላሸ ነው ብሎ ከማሰብ ጋር በጣም የተጋመዱ አይነት አስተሳሰቦች ማን ነው ፈርታይል ግራውንዶች አሉ። አይ ቲንክ እነሱን ቻሌንጅ ማድረግ በጣም የተሻለ ይመስለኛል። ለእግዚአብሔር ቃል ታማኝ እንሁን የምንል ከሆነ ኔክስት ዊክ የቀሩትን በደንብ እናያለን ብዬ አስባለሁ። ዛሬም ያው ለመነካካት ሞክረናል። ቴንኪዩ ኤሚ፣ በጣም በደንብ ኢንዲቴል ነው
የሄድክባቸው በተለይ ከዚህ ለቅዱሳት መጽሐፍት ትርጓሜ ታማኝ መሆን በጣም መሰረታዊ ነው። ለአውድ፣ ለታሪክ፣ ለስነ ጽሁፍ ቅርጻቸው፣ ይሄ ሊትራሪ ፊቸራቸው ለእነሱ ታማኝ ሆኖ ቅዱሳት መጽሐፍትን ከባያዝ ጸድቶ ማንበብ በጣም መሰረታዊ ይመስለኛል። አሁን አንድ እንደው እንደ ምሳሌ ለማውራት ለምሳሌ የዮሐንስ ራእይን ስናጠና ዮሐንስ ራእይን አጥንተን እንግዲህ ከምዕራፍ 19 ምናምን ጀምረን ሚሊኒየም ስንል አይ ሚሊኒየም ሲል ይሄ እንደዛ ማለቱ አይደለም፣ የአፖካሊፕቲክ ሊትሬቸር ሚሊኒየም አባባል ምን ማለት ነው ብለን አጠናን እንጂ ሚሊኒየም ላይ እንደዚህ ቪው አለ፣ ይሄ ሚሊኒየም ሲል እንደዚህ ነው ምናምን ከዛ በኋላ እንደዚህ ይሆናል ምናምን አይደለም ፖይንቱ። ሶ ሞመንት ታማኝ ሆነን ለቴክስቱ ባጠናን ጊዜ አንዳንድ የሚራገፉት እነዚህ ኦልሬዲ ቢውልድ አድርገን በብሎክ ባይ ብሎክ ይሄ በኮምፓርትመንታሊስት ሆነን ዴቨሎፕ ያደረግናቸው እንትኖችን ራሱ ቴክስቱ አምፓክ ያደርጋቸዋል፣ ይፈታቸዋል። እና አንዱና ልክ እንዳልከው በጣም መሰረታዊ ነገር እሱ ነው። ሁለተኛው ሙሉን እንዳልደግም እንጂ ለነገሩ በምን አቅሜ ደግማለሁ በጣም ብዙ ስለሆነ ካልሰማሁት የኛ ይሄ ምንታዊነት ዱዋሊስቲክ የሆነውን አመለካከት ከብዙ ነገር ነው የቀዳ ነው። አይ ቲንክ አንደኛው ከሚሽነሪዎቻችን ልክ ቅድም እንዳልከው የምህረትን ፔፐር ጠቅሰ እንዳልከው ከዛ ከኮሚኒቲያችንም ይሄ ምንታዊ የሆነ ከኦርቶዶክስ ባክግራውንዳችንም ከሱም ቲዮሎጂ ከፖለቲካል ቲዮሎጂያችን ፖለቲካል ከልቸሩም ኮሚዩናል አይደንቲቲን ስለፈጠረ ማለት ነው። ከነሱም የቀዳናቸው ዱዋሊስቲክ የሆኑ አመለካከቶች በጣም ብዙ ናቸው እና ይሄ ሁለቱንም አቴ ታይም ይዞ መሄዱን በደንብ አንስተዋል። ቴንኪዩ ኤሚ። ተጉ የምትጨምረው ኦር የምታክለው? ኧረ እኔ በምን አቅሜ አንተ ያልቻልከውን በጣም እኔ በጣም ደስ የሚል መብራሪያ ነው የተሰጠው። በተለይ ይሄ ምንታዊነት የአፍሪካ ድሮ ዝም ብለህ በፕላቶኒስ ምናምን ነው ዝም ብለህ የምናስበው። አፍሪካዊም እንደዚህ ግን ኢማጂኔሽን አለው እንደዚህ እንደ ፊሎሶፊ የተዋቀረ ምናምን ባይሆንም ስኬፕዝም አለ እንደዛ የበኛ እንትን እና የተረዳሁት በእንቅርት ላይ ጆሮ ደግፍ እንደሚባለው ሚሽነሪዎች ሲጨምሩት ወዲያው በእኛ ዘንድ ተቀባይነት አግኝቷል ይሄ ሀሳብ። እና ያም ሆነ እንግዲህ ጠንካራ ኮንቪክሽን ለቴክስት እንዲኖረን ቴክስትን ስናጠና ደግሞ የመጀመሪያ ተደራሲዎች እንዲሰሙት ጸሐፊው ምን ለማለት ፈልጎ ነው በፐርፐዝ ኦፍ ቡክ የሚባሉት ኤሌመንተሪ ነገሮች ጸሐፊው ምን አይነት ዓላማ ይዞ ነው የጻፈው ምናምን ነገሮች ማወቅ አይ ቲንክ ከባህላችን ከለመድነው አስተሳሰብ ደጋግሞ ፕሪኮንሰፕሽን ወይም ቅድመ እሳቤ ቅድመ ልባዊ ምናምን ከሚባሉ እንትኖች ለመጥራት ይዳረገናል። እና ሜቢ ሳምንት ደግሞ እንላለን ብዬ አስባለሁ። በጣም ቆንጆ ማብራሪያ ነው። እንግዲህ ካለን እነዚህ ነገሮች በደንብ ገለጻቸው ማለት ነው። በደንብ ስትረስ አሁንም ደግሜ ማድረግ የምፈልገው ቅዱሳት መጽሐፍትን በቁመናቸው ማለት ከነ ክብራቸው ይሄ ፕሪኮንሲቭድ የሆነ ቅድመ እሳቢያዊ ባያዛችንን ትንሽ ለቀቅ አድርገን ለማንበብ እንሞክር። አሁን ቅድም ልክ እንዳነሳው ማለት ነው ዮሐንስ ወንጌል ላይ ያለው አሁን በቃ ኦብቪየስ አሁን ብዙዎቻችን ወላጅ እንደሌላቸው ልጆች አልተዋችሁም መለሳለሁ በጣም ኢንላይን የሰራ ነው ከኦብቪየስሊ
ከኢየሱስ ክርስቶስ ከሞተ በኋላ በአድርጎ ከዛ ሲመለስ ደግሞ መልሶ ይዞን ይሄዳል ከሚለው ጋር እንጂ ከመንፈስ ቅዱስ ጋር እንደሆነ ኢቨን ያ ቴክስት እዛ ውስጥ እንደሚገኝ ብዙዎቻችን በዛ ቁመና እንትን አንልም እና አሁንም እነዚህ የተሰሎንቄንም ስናጠና የንጥቀትንም ሀሳብ ስናጠና አንደኛ ቆሮንቶስ 15 ላይ ያለውን የሙታን ትንሣኤንም ስናጠና እነዚህ ነገሮች ስንመለከት በደንብ በቁመናቸው በአውዳቸው በሀሳባቸው አትዘባክ ጸሐፊዎቹም ማጆሪቲ ሰሚዎቹም ይሁዲ እንደሆኑ ሳንረሳ መሆን አለበት የሚለውን በደንብ ስትረስ ማድረግ ፈልጋለሁ። ሀኒ መጠየቅ ይቻላል የሚያድር ወይ ደግሞ አሁን የሚመለስ የሚለውን የሚወስነው ጥያቄሽ ነው ማለት ነው። ኢንቫይት አድርጌሻለሁ። ማን እንዴት ናችሁ? ልጀምር መሰለኝ ጥያቄ። እንዴት ነሽ? እንዴት ቻለሽ? እግዚአብሔር ይመስገን። እንዴት ናችሁ? ተጉ እንዴት ነህ? እምነት ሰላም ብያለሁኝ። ስለዚህ ሰማይና ምድር ስለማለት ለምሳሌ የዚህ ሪፎርሜሽን ስኮላሮች እና ሉትራን ስኮላሮች የተለያየ አይነት ሀሳብ አላቸው እንደምታውቁት እና የሁለቱን ሀሳብ እንዴት ታስታርቁልኛላችሁ? ለምሳሌ የሪፎርሜሽኖች ካልተሳሳትኩኝ ይህች ምድር ትታደሳለች እንጂ አትጠፋም ማለት የሚሉት አገለባብጬው ከሆነ ታርመኛለህ አማን። ሉትራኖች ደግሞ ሰማይና ምድር ያልፋል፣ ሰማይ ይጠቀልላል ስለሚል መጽሐፍ ቅዱስ እንደዚሁ ይጠቀልላል ብሎ ያምናሉ እና እነዚህን ሀሳቦች እንዴት ታስታርቁልኛላችሁ? ኤሚ ታስታርቃችኋለሁ ወይስ እንደተጣሉ ነው መቆየት ያለባቸው? አንድ እንግዲህ ኢቫንጀሊካል እንትን ላይ አንዱ ያሉትን ነገሮች ነው ሀኒ ያነሳቸው እና አንደኛው ሰማይና ምድር የሚያልፉ ናቸው። ከዛ ጋር የሚሄድ ነው። ሁለተኛው ደግሞ አያልፉም፣ ይሄው እዚሁ ምድር ነው የምንቀጥለው የሚል ነው። አይ ቲንክ ፖላይንን ስታነሳ አብረህ የምታነሳው ይመስለኛል። እንግዲህ እኔ ሳስበው አንዱ ጳውሎስ የሚለው የታደሰ ፍጥረትና የታደሰ ኪዳን የሚል ሀሳብ አለው አደለ? የታደሰው ፍጥረት በክርስቶስ ኢየሱስ ስራ ምክንያት ለሁሉም ፎር ኦል ክሪኤሽን ነው የሚሆነው የሚልን ሀሳብ ያነሳል። የታደሰው ኪዳን ደግሞ ለሁሉም ኔሽን ነው፣ ለኤትኒክ እስራኤል ብቻ ሳይሆን እስራኤል ለምትባለዋ ብሔርና አገር ሳይሆን ሁሉም ህዝቦች የሚካተቱበት ነው የሚልን ነገር ያነሳል እና እስኪ ምን ሪፍሌክት ታደርጋላችሁ? ቅዱሳት መጽሐፍት ላይ አሁን አዲስ ኪዳን ላይ ቤዝ እናድርግ ካልን አዲስ ኪዳን የሚጠቁመን ፍጥረት እንደሚታደስ ነው። ሆም ኦፍ ጋድ ደግሞ ይሄው ምድር እንደሆነም ጭምር ነው እና እስኪ ሪፍሌክት አድርጉ ወገኖች። ተጉ ኤሚ። እሺ አይ ጥያቄን አሁን እንደሚታደስ ነው አዲስ ኪዳን የሚጠቁመን ስትል ለምሳሌ አዲስ ሰማይና አዲስ ምድር ከሰማይ ሲወርድ አየሁ ብሎ እሱን ቃል እንዴት ታስታርቀዋለህ? እሱንም እንድትሄድበት ብዬ እስኪ ኤሚ ቀጥል። እሺ ምንድን ነው እኔ ሪፍሌክት ማድረግ የምችለው? አይ ቲንክ አንዱ ሌላው በደንብ ማሰብ ያለብን ብዬ የምረዳው የዚህ ሰማይ ምድር ምናምን የሚባሉ ነገሮች መጽሐፍ እንግዲህ አሁን እኛ እያወራን ያለ ነው እንደ እንትን አይደለም፣ እንደ ምንድን ነው ኮስሞሎጂ እንደሚያጠኑ ሰዎች ምናምን አይደለም የምናወራው አይደል? ኮስሞሎጂ እንደሚያጠኑ ወይም ዓለማትን እና የዓለማትን ቅርጽ እንደሚያጠኑ ሰዎች አይደለም። ቢብሊካል ወይም ደግሞ የመጽሐፍ ቅዱስ ተማሪዎች
በሚያጠኑበት አይነት መንገድ ከሆነ የምናጠነው እነኚህ ቃላት እነኚህ ቋንቋዎች በመጽሐፍ ቅዱስ ትራዲሽን ውስጥ ቢብሊካል ላንጉጃቸው ወይም ቢብሊካል ትርጓሜያቸው ምን ይመስላል? አሁን ለምሳሌ ሰማይ ስንል ምንድን ነው ቢብሊካል ትርጓሜው? ምንድን ነው ደግሞ የምድር ቢብሊካል ትርጓሜው የሚለውን ነው መጠየቅ ያለብን። ቢብሊካል ወርድ መጽሐፍ ቅዱሳዊ ወርድ ከሆነ መጽሐፍ ቅዱሳዊ ትርጉሙን ነው መጠየቅ ያለብን እንጂ እንዳልኩት የኮስሞሎጂ እና የዓለም አሰራር ምናምን ጥናት የምናደርግ ሰዎች ሆነን ስፓሻል ካቴጎሪስ በጭንቅላታችን ውስጥ ይዘን እንደዛ አይደለም ማሰብ ያለብን። አንደኛው አሁን በጣም ችግር የሚፈጥረው ሁል ጊዜ መጽሐፍ ቅዱስን ስናጠና የቀደመው እሳቢያችን ቅድም እንዳልነው የቀደመው እሳቢያችንን ይዘን ነው ወደ መጽሐፍ ቅዱስ የምንሄደው። የመጽሐፍ ቅዱስ ጸሐፊዎች ደግሞ መጽሐፍ ቅዱሳዊ ቋንቋ ነው ያላቸው፣ ማለት የራሳቸው ቋንቋ አላቸው ኦፍኮርስ። እና መጽሐፍ ቅዱሳዊ ቋንቋ ደግሞ የሚሆነው በመጽሐፍ ቅዱስ የተገለጠው መንፈሳዊ ሚስጥር የሚያስተላልፉበት ቋንቋ ነው ያለ። ቋንቋው ራሱ ሊንግስቲክ ኔቸሩ ይለያል ማለት ነው። አንድ ምንድነው ክሪኤሽንን በሚመለከት ጆን ዋልተንን ታውቁታላችሁ? የኦልድ ቴስታመንት ስኮላር ሎስት ወርልድ ኦፍ ጄነሲስ የሚል በጣም ትንሽ መጽሐፍ አለችው እና እዛ ላይ አንድ የሚተቸው ስም ሁሉ አለው ኮንኮርዲዝም እያለ ቢተቸው እና ያ ኮንኮርዲዝም ምንድን ነው? ለምሳሌ በጣም የተለመደ ክርክር አለ አይደል? ዓለማት የተሰሩት በ6 ቀን ነው ወይስ እነኛ 6 ቀን ተብሎ የተገለጡት 6000 ምናምን ዓመታት ናቸው? ቴስቲክ ኢቮሉሽን ነው ወይስ እንትን ምንድን ነው ያንገርዝ ክሬሽኒዝም ነው ትክክል ምናምን ማለት መጽሐፍ ውስጥ መጽሐፉን የጻፈው ሰውዬ ያላሰበውን ነገር ማሰብ ማለት ነው። እና መጽሐፉን የጻፈው ሰውዬ በዘመኑ በነበረው ኦርዲነሪ ቋንቋ ነው መጽሐፉን የጻፈ ያለው። ስለዚህ የዘፍጥረት መጽሐፍ ጸሐፊ ሰማይ ምድር ምናምን ሲል የሆነ እንዴት ነው በጣም ጥሩ የሆነ አድቫንስ ያደረገ ኮስሞሎጂካል አንደርስታንዲንግን አስዩም አድርጎ ሳይሆን የሚጽፈው በሱ ዘመን ፕራክቲስ ይደረግ የነበረ በሃይማኖት ውስጥ የሚታወቁ ቃላቶችን ነው ጥቅም ላይ የሚያውሉ። ስለዚህ ኤኒሸንት ኮስሞሎጂን ማወቅ በጣም ጠቃሚ ሊሆን ይችላል ማለት ነው። ስለዚህ እኛ ግን ተነስተን ከዚህ ዘመን ኮስሞሎጂካል አንደርስታንዲንግ ዓለማትንና በዓለማት ውስጥ የተቀመጡትን የተለያዩ እንትኖች ዩኒቶች የምንረዳበትን አንደርስታንዲንግ ሳይንቲፊክ አንደርስታንዲንግ ይዘን ሄደን መጽሐፉን ብናጠና ልክ አይሆንም። እንዲህ አይነት አጠናኑን ነው ኮንኮርዲዝም እያለ ሚተቸው ጆን ዋልተን። እሱ ብቻ ግን ሳይሆን ሌሎችም መጽሐፍ ቅዱስ አጥኚዎች ከዚህ የተለየ አይደለም የሚሉት። ለምሳሌ በብሉይ ኪዳን ያለው የሕዝበ እስራኤል ሰማይ ሲል ሞስትሊ የእግዚአብሔር ፕሬዘንስ የእግዚአብሔር መገኛ ከዛ ራሱ በረከት በቃ የእግዚአብሔር ክብር የሚለውን ዲኖት ለማድረግ እንጂ የሆነ ስፓሻል ካቴጎሪን አይደለም ሪፈር የሚያደርጉት። እና ሰማይ ሲባል ለዛ ነው አሁን እኛ ሰማይ ወደ ሰማይ ይኬዳል ወደ ሰማይ ወዳለበት አንተ ወዳለበት እንመጣለን ምናምን የሚሉ አይነት ቴክስቶችን ስናነብ ይኸው ንጥቀት ነው። በቃ ወደ ሰማይ እንሄዳለን ከተባለ እኮ ሰማይ ስፔሻል ካቴጎሪ ነው ልንሄዱ። ራሱ ሳይንሱ የሚደግፈን አይመስለኝም። ሰማይ የሚባል ዜር ኢዝ ኖ ሰች ቲንግ ኮልድ ሰማይ እኮ ይባላል አይደል? ፊዚካሊ ራሱ ሰማይ የሚባል ነገር የለም ሲሉ ሰምቼ አውቃለሁ። እንግዲህ የዛ ሳይንስ ተማሪ ባልሆንም ግን ራሱ እውነት ቢሆን እንኳን ሰማይ የሚባል ስፔሻል ካቴጎሪ ቢኖርና ወደ ላይ ከሆነ እሱ ነገር ያለው መጽሐፍ ቅዱስ ውስጥ የምናየው ሰማይ እሱ አይደለም። መጽሐፍ ቅዱስ ስፔሻል በሆነ መንገድ አይደለም የተቀመጠው ሰማይ። መጽሐፍ ቅዱስ ውስጥ የሆነ መንፈሳዊ ትርጓሜ ነው ያለው። የእግዚአብሔር መገኘት የእግዚአብሔር ፕሬዘንስ እግዚአብሔር ራሱን ፉሊ የሚገልጥበት ፓሮዣው ይመጣል ማለት ነው። ማለት እግዚአብሔር አለ እኮ ፕሬዘንት ነው አለ፣ በፈጠረው ዓለም ውስጥ እየሰራ ነው፣ ፈንክሽን አለው። ግን ደግሞ በሰማይ ያለ አምላክ ይገለጣል በሙላት ስንል ኦኬ፣ ስለዚህ ፉሊ አንቬል ያደርጋል ራሱን፣ ፉሊ አቬለብል ይሆናል እና ፉሊ አክሰሰብል ይሆናል። እኛ በቃ ከእግዚአብሔር ጋር በሙላት እርሱን አክሰስ እያደረግን እንኖራለን የሚል አይነት ቴዎሎጂን ነው የሚያሳልፉት ብዬ የማስበው። ለዛ በጣም አስቸጋሪ አይሆንብንም። እኔ አሁን ኢቭን በተለይ ደግሞ የብሉይ ኪዳን አሁን አማን የአዲስ ኪዳን ያነሳው ብሉይ ኪዳን እንደውም ከዚህ በጣም የከፋ ይመስለኛል። የከፋ ስል በጣም የጨመረ ይመስለኛል። በጣም የእነሱን ብሌሲንግ እርዝሊ እንደሆነ የብሉይ ኪዳን ሕዝበ እስራኤል እኮ በመጽሐፍ ቅዱስ ጥናት አጥኚዎች ዘንድ ኦልሞስት ኮንሰንሰስ ላይ እኮ ያለ ነገር ነው። ሪዘሬክሽንን አይረዱትም። በአይሁድ ስነ መለኮት ውስጥ ሪዘሬክሽን የለም እኮ የሚባል ክርክር አለ። ለምሳሌ ረጅም ዘመን የቆየ ለምንድን ነው ሪዘሬክሽን? የሆነ ሰም ካይንድ ኦፍ እኮ አዲስ ድራማ አይደለም። የሆነ በቃ የሞተ ሰው ተመልሶ ይመጣል።
እንዴ በአይሁድ ስነ መለኮት ውስጥ እኮ ብሌሲንግ ራሱ እርዝሊ ነው አይደል? እንደዛ ነው እኮ ዲትሮኖሚስቲክ ብሌሲንጎች ምናምን ይሄ በዘዳግም መጽሐፍ ላይ ተራራ ላይ ወጥተው ሁለቱ ገሪዛን እና ጌባል የሚባል ተራራ ላይ ተከፋፍለው የእስራኤል ነገድ ለሁለት ተከፍሎ ወጥተው ግማሹ መርገም ሲናገር፣ ግማሹ ደግሞ በረከት ሲናገር፣ ኪዳኑ ሲጠበቅ መርገም ይመጣል፣ ኪዳኑ ደግሞ ብሬክ ሲደረግ ኪዳኑ ሲጠበቅ በረከት ይመጣል፣ ኪዳኑ ብሬክ ሲደረግ ደግሞ መርገም ይመጣል የሚል ቴዎሎጂን ሲናገሩ የምናየው በረከቶቹ በአጠቃላይ የሆኑት እዚሁ ምድር ላይ ነው። እርዝሊ ብሌሲንግ ነው። የእግዚአብሔር ሕዝብ የእግዚአብሔር መሆኑ በተግባር ሲገለጥ ኮቨነንቱ የሚያመጡ የመጨረሻው ብሌሲንግ ምድራዊ በረከት ነው የሚል አይነት ቴዎሎጂ ነው የምናየው። እንዲህ አይነት ኮንቴክስት ውስጥ እንዴት ነው ሬዘሬክሽን የሚመጣው ይላሉ። ለምሳሌ እንዲህ አይነት ቴዎሎጂካል አስተሳሰብ የሚያቀነቅኑ ሰዎች ታዲያ ሬዘሬክሽን ከየት መጣ? እነ ጳውሎስ ከየት አቀነቀኑ? ሰከንድ ቴምፕል ላይ ለምንድን ነው አንዳንድ ቴክስቶች ላይ የምናገኘው ሲባል ኤግዛይል ሄደው ነበር። ኤግዛይል ደግሞ ወደ ፋርስ አካባቢ ነው የሄዱት። ሰሜኑ በተለይ ፋርስ ደግሞ ዞራስትሪያኒዝም የሚባል እምነት ነበረ እና ዞራስትሪያኒዝም ውስጥ ደግሞ እንዲህ አይነት አፍተር ላይፍ አስተሳሰብ አለ እና ከዛ ነው ድራግ አድርገው የመጡት እንጂ ሬዘሬክሽን በህዝበ እስራኤል ኢማጂኔሽን ውስጥ አልነበረም ብሎ ይከራከራሉ። የሚታወቁ ስኮላርስ ጄጄ ኮሊንስ ክርስቲያን ስኮላር ነው ታውቃላችሁ። እነ ዳንኤል ላይ ምናምን ጥሩ ኮሜንተሪ አሉ። ለምሳሌ እሱ እንደዛ ነው አርጊው የሚያደርገው፣ ሌሎችም እንደዛ አርጊው የሚያደርጉ አሉ። ግን ደግሞ አይ ኖ እንደዛ አይደለም እርዝሊ ብሌሲንግ ነው እኮ ስንል ሬዘሬክሽን ራሱ ምንድን ነው? ሌላ ነው፣ ወደ ሌላ ዓለም አዘር ወርልድ የሆነ ፕሌስ ምናምን አለ እኮ እየተባለ አይደለም። በሌላ ስፓሻል እንትን ውስጥ እኮ አይደለም የምንገኘው። እንደውም እኮ የዚህን ዓለም ማደስ እግዚአብሔር ይህንን ዓለም ከኃጢአት ነፃ ማድረግ ከዚህ ቦንዴጅ ከስሌቨሪ ነፃ ማውጣት ማሳያው እኮ ነው ሬዘሬክሽን ራሱ። እና የዚህ እርዝሊ ብሌሲንግ እኮ አንድ ማሳያ ነው ሚል ነው እንግዲህ የኔ ኤንቲራይትም ክርክር። አሁን የክርክራችን መሰረት የሆነው ቃላቶቹ የምንረዳበት መንገድ ነው ብዬ ነው ማስበው። ዋቴቨር ሉተራን ትራዲሽናልን ምንድነው ሪፎርመር ትራዲሽን ቃላቶቹን የፈቱበት መንገድ መጠየቅ ካለበት አይ ቲንክ ቻሌንጅ መደረግ አለበት ብዬ አስባለሁ። ሰማይ ምድር መጽሐፍ ቅዱስ እያጠናን ከሆነ የምናወራው ቢብሊካል የሆነውን ሰማይና ምድር ነው ማውራት ያለብን፣ ቢብሊካል ኔምስ ስለሆኑ ማለት ነው። ሳይንስ ስንቀየር ደግሞ ኦኬ ኮስሞሎጂካል እንትናቸውን እያሰብን ልናወራ ልንከራከር እንችላለን። ኮስሞሎጂካል አንደርስታንዲንጋችንን ይዘን መተን ግን ፊልጵስዩስ 3 ማንበብ የለብንም ወይ ደግሞ ራእይን ማንበብ የለብንም ብዬ አስባለሁ። ተጉ ይጨምርበት። አኒ እንዴት ነው ሴንስ ይሰጣል? አይ እኔ ምኑን ጨምራለሁ? ግን መጀመሪያ የሃኒ እንትን አይ ዶንት ኖ ዌር ኢት ካምስ ይሄ ሉትራን እንደዚህ እና ሪፎርሜሽን እንደዚህ የሚል እኔ ስለማላቅ ነው። ሪፎርሜሽን የምንላቸው እነማን? ጆን ካልቪን ስራ ነው። ሉትራን ስንል የሉተርስ ወርክ ላይ ነው እንደዚህ ያለው። ሜቢ እንትን ጀነራላይዝ እንዳናረግ ያስፈራል። ይሄ ግን ቅድም ኤቢ እንደ ወርልድ ቪው ሆኖ ሁላችንንም እያሸነፈ ነው ብሎ የመጣው ቲዮሎጂ ከዚህ ከ18 ምናምን ወደዚህ ነው። በጣም በቃ ሰማይ ምናምን የሚለው ሌላ ስፓሻል ምናምን ወይም ሌላ ዓለም ይሄ ፊዚካል የሆነ ሌላ ዓለም እንትኖች የመጡት ብዙዎቹ እንደዛ የሚለው በተለይ ሉተር በተለይ ካልቪን እንደዛ አይልም። ይሄ በቅዱስ ቁርባን እንኳን በጌታ መገኘት ወደ ሰማይ እንሄዳለን ምናምን ሲል ኢን ፕሬዘንስ ኦፍ ጋድ እንገኛለን የሚል ማብራሪያ አለው። እሱ አንድ ጀነራላይዝ አድርገን ምናልባት የተጻፈ ነገር ካለ ኦኬ፣ ግን እንትን እንዳንል ግን ያልሻቸው ሁለቱ ነገሮች በአማኙ ዘንድ በፕሮቴስታንት ዘንድ አሉ። እንደውም ይሄኛው ሊጠፋ የተቃረበ እንስሳ አይነት ነገር ሆኗል። ይሄ ትታደሳለች የሚል ድሮ ነበረ፣ በጣም ጠንካራ ነበር። አሁን ግን እንትን የጠፋ ያኛው እያየለ ምናምን የመጣበት መንገድ ነው። ግን
ቅድም ኤቢ አይ ቲንክ ከዚህ በፊትም በተከታታይ እንደውም መጀመሪያ ላይም አማን ይሄን ነገር ሲጀምርም እያልናቸው እየተባለ የመጣ ነገር አለ። እነዚህ የኪዳን ህዝብ ይሉት የነበረውን ነገር ትርጓሜ መጀመሪያ መቀበል፣ ከዛ በኋላ ለኛ ግን ምን ማለት ነው ማለት ይታስባል። አሁን አንድ አይሁድ ወይም ሪፎርምድ የሚለው እዚህ 13ኛው ክፍለ ዘመን ላይ ሳይሆን አንድ ተሐድሶ ናፋቂ የሆነ አንድ አይሁድ ሰማይ ብትሉ አንዳንድ ጊዜ መቅደስን ራሱ ሰማይ ይላሉ። ምክንያቱም የእግዚአብሔር መገኘት በዛ ስላለ ማለት ነው። መቅደስ አሁን የጂውሽ ትልቁን ቴዎሎጂ ምናምን ከታየ መቅደሱ አንድ ቦታ የነበረው ዓለም ይሆናል ብሎ ያስባሉ። የእግዚአብሔር መገኘት በሁሉም ይሆናል። ከመቅደሱ እስራኤል በስርዓቷና በወግ የእግዚአብሔርን ሕግ ኪዳኗን ጠብቃ ብትሄድ ይሄ ያህዌ ከመቅደሱ እንደገና እስራኤልን በሙሉ መቅደስ አድርጎ ከዛ ዓለምን ሁሉ ማደሪያው ለማድረግ ይሄዳል የሚል ነው የነሱ እንትን ሐሳባቸው ማለት ነው። እንደዚህ የእግዚአብሔር መገኘት እግዚአብሔር ያለበት ፍቃዱ የሚሰለጥንበት ማስፈራቱ፣ ግርማው፣ ታላቅነቱ የገነነበት ቦታ ሁሉ ሰማይ ነው። እሱን እኛ በብዙ እያየን አይደለም። ስለዚህ በሰማይ ያለው ነገር ወይም ሰማይ ከምድር ጋር ሲታረቅ ምናምን የቴዎሎጂካል ቋንቋዎች አሉ። ወይም በሰማይ ያለው ሐሳቡ በምድር እንዲሆን ያው እየጸለይን ምናምን እንደዚህ አይነት ነገሮች አሉ። ስለዚህ የአይሁዶች ሐሳብ ሙሉ ለሙሉ ቅድም ኤቤም እያለው ነበር የብሉይ ኪዳን ተስፋ ክሪስ ቢታሃም የሚባል ሰው ምናምን ታውቁት እንደሆን በሶስት ነገር ያስቀምጣል። እነዚህ መቅደስ ነው አንዱ፣ በእናንተ መካከል እኖራለሁ ማለቱ ነው ይላሉ። በረከቱ መሬት ሰጣቸዋል፣ ወተትና ማር መታፈስ መሬት ሰጣቸዋለሁ ማለቱ ነው። እንደገናም ደግሞ ያ ህዝብ እዛ ያለው ህዝብ በስሜ ይጠራል ወይም የእግዚአብሔር ህዝብ ትሆናላችሁ የሚል በረከት ነው እና የኪዳኑን ሲያፈርሱም ከመሬት ሲነቅላቸው ህዝቤ ናችሁ ባልኩባችሁ ቦታ ህዝቤ አይደላችሁ እላለሁ ማለቱ፣ መቅደሱን ቢሆን ሲያፈርስ ያላችሁ ኮምፕሊትሊ የኪዳኑ ርግማን የኪዳኑን ምርቃት ተቃራኒ ሆኖ በጌታችን በኢየሱስ ክርስቶስ ታዲያ እነዚህ ነገሮች ተለወጡ ወይስ ተፈጸሙ ወይስ እንዴት ነው የሚቀጥሉት የሚሉትን ማየት ነው። ሰማይና ምድርን ከዚህ ጋር እያያያዙ ማየቱ ነው። እንግዲህ እኛ ምንድን ነው የምንገደደው ከቪው በላይ ብዙ 30-40 ቪዎች ይኖራሉ። ከቪው በላይ ሌስ ፌስፉል ፎር ደ ቴክስት ከኛ ፊት ለነበሩት የኪዳኑ ህዝቦች እንግዲህ ችቦ እንደ ችቦ ከሆነ ክርስትና እነሱ ያሉትን ነገር ሁሉንም ነገር እንደ ስክሪፕቸር ተቀብለን ባይሆንም ግን ስክሪፕቸርን በተሻለ መንገድ ያበራሩ ስለሆነ ከነሱ የቀጠለውን ነገር ይዞ መሄድ የተሻለ ይሆናል። ከቪው በላይ የፈርስት ኦዲየንስ መጀመሪያ ያሉት አማኞች ያሉትን ነገሮች አገላብጦ ማየት በጣም ጥሩ ነው ለማለት ያህል ነው። ይሁን አማንዬ። እሺ ምናልባት አንድ ነገር ለመጨመር ሰማይ በብዙ መንገድ አሁን ቅድም እንዳላችሁት ዲፋይን እግዚአብሔር ራሱ ሰማይም ተብሏል አይደል? ያ የጠፋው ልጅ ለአባቱ በሰማይና በአንተ ፊት በደልኩ ይላል አይደል? አንዱን እሱን ለማንሳት ነው። ሁለተኛ የአዲስ ኪዳን አንዱ የሚነግረን ይሄ የእግዚአብሔር መገኛን እና ይሄ ግሎሪፋይድ የሆነው እግዚአብሔር የሚኖርበትን በተለይ የምታስታውሱ ከሆነ ራእይን ስናጠና እግዚአብሔር ዙፋኑ እንዳለ በዙፋኑ ላይ የተቀመጠ ቫካንት እንዳልሆነ ምናምን ሲናገር አንዱ ዮሐንስ ያያቸውን ነገሮች የሚዘረዝርልን በሱ ነው። በሰማይ ያለው የእግዚአብሔር አገዛዝ ልክ ትዝ ካላችሁ ራእይ 21-22ን ከዘፍጥረት
1 2 3 ጋር አገናኝተን ነበር ያየ ነው። ስንመለከት አንዱ ኮሪሌሽኑ እግዚአብሔር ሙሉ ለሙሉ ከህዝቡ ጋር ይሆናል፣ የእግዚአብሔር አገዛዝ በህዝቡ መካከል ይሆናል። አይ ቲንክ ዘ ኪ ቴክስትም የሚሆነው የእግዚአብሔር ማደሪያ በሰዎች መካከል ነው የሚለው ነው። አዲስ ሰማይ አዲስ ምድር አየሁ ካለ በኋላ እግዚአብሔር ይህንን ዓለም ካደሰው በኋላ አዲስ ሰማይ አዲስ ምድር የእግዚአብሔር አገዛዝ መንግስት ትምጣ የምንለው መንግስቱ ከመጣች በኋላ እግዚአብሔር ማደሪያውን በሰዎች መካከል ማድረጉን በሰዎች መካከል መደኮኑን ከህዝቡ ጋር መኖሩን ከመጠቆም አንጻር እንዳየነው አሁን ስፔሲፊክ ያነሳሽውን ቴክስት እንደዛ እንዳየነው አስታውሳለሁ። ምናልባት ፎሎ አፕ ጥያቄ ካለ እድል ልስጥሽ ሃኒ። ማኒ ፓርሻሊ ምስማማው ነገር አለ፣ ማልስማማው ነገር አለ። በዚሁ ልዝጋው። ቴንክ ዩ ሶ ማች። ይህንን ሁሉ ብላችሁ እንግዲህ ፓርሻሊ የማትስማማውን ነገር ቀስ እያልን ተጉ። ኤኒዌይስ ለሚቀጥለው ሳምንት እንቀጣጠርና ብንጨርስ መልካም ይመስለኛል። ዋት ዱ ዩ ቲንክ ወገኖች? ተጉ ኤሚ እንግዲህ ምንም አላሳረፍንም። አሪፍ ነው። አማን እንግዲህ የሚቀጥለው ሳምንት የፖሊን ደብዳቤዎችን ለመመልከት እንሞክራለን። ስለዚህ የዛሬ ሳምንት በ3 ሰዓት ጀምረን በደንብ ሳይመሽ ለማውራት እንዲመቸን 3 ሰዓት ላይ ቶሎ ለመምጣት ሞክሩ ለማለት ነው። እግዚአብሔር ይባርካችሁ፣ ተባረኩ። መልካም ዊኬንድ፣ መልካም ሳምንት ይሆንላችሁ። ጌታ ቢፈቅድና ብንኖር ኔክስት ዊክ እንገናኛለን።